አይ ቆንጆ ነው። እሺ አታንቺ ንገር። አይ እኔ ስለ ይቅርታ ብናወራ ደስ ይለኛል። የምርሽ? አዎ ይቅርታ ምንድን ነው ይቅርታ? አይ ይቅርማ በቃ የሆነ ሰው ፎል ይሰራል፣ እሱን ለማካካስ በቃ ይቅርታ ትላለህ ማለት። አይ እኔ አሁን ትንሽ ግራ ስለሚያጋባኝ ለምሳሌ አሁን ይቅርታ ማለት ማድረግ ማለት ነው ነገርየውን መርሳት ነው። ከዛ ደግሞ ግንኙነቱን እንደ በፊቱ ይቀጥላል ማለት ነው። ስታይል አሁን አሪፍ ጭው ጀመርሽ። ግን ከትርጉሙ ብንነሳ አሪፍ ይመስለኛል። እኔ ይቅርታ እኔ የማስበው ጀነራል ትርጉም ማለት ከእውቀት ጋር ምናምን ሲሆን እኔ የማስበው የሆነ ፎል ትሰራለሽ የሆነ ነገር ፈወልኩ አይደል በቃ ይቅርታ ነው የምልህ። በቃ ያን ነገር ተሰምቶኝ ይቅርታ ነው የምልህ። ይቅርታ ማለት የሆነ ጥፋት አጠፋ ከዛ ተጸጽተ የሆነ ነገር እንዲስተካከል ወይ ደግሞ አንተም ነፃ እንድትሆን ብቻ የምትሄደው መንገድ ይቅርታ ነው ብዬ ነው የማስበው። ያሰነ ይገባ ይመስለኝ። አሁን ምን መሰለህ አሁን ይቅርታ መጠየቅ ሳይሆን እኔ ይመስለኛል አይ እሷ ትርጉሙን እኮ ስለፈለገች ብዬ ነው እንጂ እኮ። ግን ለምሳሌ አድራጊው ሰውዬ ይቅርታ አደረገ የሚባለው ምንድን ነው ይባላል? ማድረግ ነው ማለት ይቅርታ ማለት ነው። አሁን ለምሳሌ እኔ የማስበው አሁን ይቅርታ ካረክ ብትረሳ አሪፍ ነው። መርሳት ስለ እኔ እንዴ መርሳት ከቻልክ ሙሉ ለሙሉ መርሳት ሀፕን ያደረገውን ነገር እንዳልተፈጠረ ማሰብ ብቻ እሱ ግን ያሉትን አጠፋው እሱ ምንድን ነው ታዲያ ከቻልክ ሙሉ ለሙሉ መርሳት አሪፍ ነው። ካልሆነ ደግሞ በቃ አለማስታወስ መርሳት አሪፍ ነው። ግን ደግሞ መተው የሚባል ነገር ደግሞ አለ። መርሳት ወይ መተው ነው። መርሳት ከቻልክ አየህ መተው ደግሞ በምን ረዳለው መሰለህ? አሁን ጀነራሊ አብዛኛው ሰው የሚለው ነገር ምንድነው ሲኒ ሰበርክ ከዛ ሲኒውን በሲሚንቶ ሰራው ድጋሚ እንደ ጃፓኖች እሱ አሁን ምንድነው ዳዌ ይቅርታ ማለት እሱ ይመስለኛል ሰዎች ጋር ያለው አመለካከት። ሲኒውን ትክክለኛ ኤግዛክት ሲኒውን አይመልሰውም፣ ግን ሲኒውን መልሶታል። የሆነ ያገለገለ ነው ጥቅም አለው፣ ግን ከዛ በላይ ይጠነክራል። የጃፓኖቹ ሀሳብ ከመጀመሪያው ሲኒውን ጃፓኖች ምንድነው የሚሉት ወርቅ ምናምን ነገር ነው በእንትን የሆነ ንጉስ ተሰብሮበት ምናምን ነው ስቶሪውን እንዳላዘቡ፣ ግን የሆነ እንደዚህ የሚወደው ዕቃ ተሰበረበት ከዛ በኋላ ይጠግናል በወርቅ ምናምን አድርጎ የሆነ አርት ነው እሱ ጋር ራሱ ያለው እና ከመጀመሪያው በላይ ነው ስትሪንግ ጊዜ ያለው እና ውበቱም ከመጀመሪያው ጊዜ የበለጠ ነው እና ጠንካራ ነገር ነው እና መሰበር ምናምን የሆነ አክቹሊ በደንብ ያለውን ነገር ነው ትንሽ ሊያሳድገው የሚችለው እንጂ ከዛ ሰውዬ ጋር ያለህን ሪሌሽን ግን መመለስ አንቺ አሁን እንደነበረ አይመልሱም። አሁን ያነሳችው ሀሳብ ከምን ጋር ተገናኘልኝ መሰለህ? የሆነ ፓስተር ሲያስተምር ሰምቼ ነው የተመቸኝ ሀሳብ ነው። እንትን ነው ይቅርታ ማድረግ ተጸጽተህ ስታደርገው ነው እንጂ አሁን ይቅርታ አልኩህ አይደል አንዱ ከዛ በኋላ ላለው ነገር አንተ ያገባህም ምላሽ አትጠብቅ ነው። የሆነ ፋውል ሰራ ይቅርታ አልኩህ ከዛ በኋላ የግንኙነታችን ይቀጥል አይቀጥል የሆነ ስራዬን መለስክልኝ አልመለስክልኝ ያንተ ምርጫ ነው። እንደዛ ከሆነ ምላሽ አትጠብቂም። ይቅርታ ማድረግ ተጸጽተሽ ብቻ ነው የምታረጊው። ኖ አንቺ ይቅርታ ስትጠይቂ ነው ምላሽ ጠብቀሽ አይደለም። ይቅርታ ምላሽ መጠበቅ የለብንም። ይቅርታ ከልብሽ አይደለም ነው። አሁን ለምሳሌ የሆነ ጥፋት አጠፋው አድርገህ ደግሞ ንገረኝ ከማድረግ አንፃር ይቅርታ ከማድረግ አንፃር አድርገህ ከተጠያቂው ሳይሆን የኔ ፖይንት እሱ ነው። ልጠይቅ ነበር አሁን ከሚጠይቀው ሰውዬ አንፃር ነው እያወራኝ ያለው። እሱ አይመስለኝም ይቅርታ ትርጉሙ ማለት ከዋናው ሰውዬ አንፃር ለካ አሁን ለምሳሌ የሆነ ነገር ደረሰብህ አንተ ጋር አንድ ሰው የሆነ ሰው በደለህ ምናምን ነገር ማለት ነው። ከዛ ይቅርታ ጠይቀህ ምንድነው ይቅርታ አደረኩልህ ስትል ምንድነው አደረከው? አሁን ለምሳሌ እኔ እንደ ፐርሰናል ሰውራችሁ ላልረሳው እችላለሁ። ይቅርታውን ለምሳሌ የሆነ ፎልት ተፈጠረ ምናምን ነገር ይቅርታ አድርገኝ ከዛ በቃ እፈታለሁ ያንን ጉዳይ ድጋሚ አናነሳውም። ድጋሚ እንደዚህ ፋውል አንሰራራም። አሁን አንዳንድ ሰው ይደብረኛል የሆነ ይቅርታ ምናምን ተባብለህ ከሆነ ወር በኋላ ትያያዛለህ። አንተ እኮ እንደዚህ አድርገህ ምናምን አሁን እሱ ለእኔ ይቅርታ እንደኔ መርሳት። አሁን የሆነች አባባል አለች አይደለ እንትን ነው የሆነ ቄስ ነበረ እና የሆነች ሴትዮ ተመላልሳ ትመጣለች ሰውየው ጋር እና ፈጣሪ ያዋራኛል ምናምን ትላለች እና አያምናትም። ብዙ ጊዜ እየመጣች ፈጣሪ ያናግረኛል ምናምን ነገር ትላለች። ከዛ አያምናትም። ከዛ ማረጋገጫ
እፈልጋለሁ ምናምን ይልና 3 ነገር ነው የሚጠይቃት ማለት ነው። ሁለቱን እንጂ አላስታውሳችሁም፣ የመጨረሻውን ብቻ ትዝ ይለኛል። እኔ የሆነ ፋውል ሰርቼ ነበር እና ንስሐ ገብቻለሁ፣ እሱ ምን እንደሆነ ይንገረኝና ይንገርሽ የዛኔ ምናምን አይነት ነገር ይላታል። ከዛ 3ቱንም 2ቱን ይነግራታል የፈለገችውን ማለት ነው። ከዛ 3ኛውን እኔ የሰራሁትን ፋውል ከነገርሽኝ በቃ ፈጣሪ ልክ እንደ ቅድመ ሁኔታ ማለት ነው። ከዛ 3ኛውን ንገሪኝ ሲላት ረስቼዋለሁ ማለት በቃ ረስቼዋለሁ ነው እና በቃ ይመለሳል ሰውየውም የመፈታተን ምናምን ነገሩን ያቆማል ነገር ነው። ቢቻል እንደዛ ቢሆን አሪፍ ነው። ካልሆነ ደግሞ መርሳት መተው የኔ ሀሳብ እኔ ይቅርታ ማድረግ ማለት ለኔ ነገርየው መርሳት ነው ብዬ አላስብም እኮ ቢቻል እኮ ነው። ግን እኔ አሁን የማደርገው መተው ነው የምልህ ማለት አላነሳብህም፣ እተወዋለሁ። ውስጤ እኮ አለ። አሁን ለምሳሌ ባለፈውን ነገር አድርጎኛል እሱ የምርድ አስደብሮኛል ምናምን ግን እንትን ነው ምን መሰለህ ትቼዋል አልረሳሁትም፣ ግን ትቼዋለሁ። ድጋሚ ከዚህ በኋላ ለሚፈጠረው ምናምን ነገር እንትን ላልል እችላለሁ። ግን ሰው ነሽ የሆነ ነገር ሲፈጠር አሁን ተመልሼ ሪቫይዝ አደርጋለሁ ፋውሎች የሆነ ሌላ ፋውል ሲደግም ባለፈውም እኮ እንዲያርጉኛል ምናምን ነገር ካልኩኝ ትንሽ ይቅርታው ሰርቷል አልሰራም ነው። እሺ ማንኛውም ምንድን መሰለሽ ባባጭሩ ነው ይቅርታ ሐሳብ የኔ ይቅርታ መጀመሪያ ፕሮሰስ ነው። ይቅርታ እንደኔ ማለት ልክ የሆነ በኦቨርናይት የሚመጣ ነገር አይደለም፣ በሆነ ሂደት ውስጥ የሚመጣ ነገር ነው። እና ደግሞ ምንድነው ለኔ ይቅርታ የሆነ ሰው ኦር ራስም ሊሆን ይችላል ካደረገብን ነገር ከሚሰማ መጥፎ ስሜትም ሊሆን ይችላል፣ እንዴት ይሆናል ከዛ ስሜት መውጣት ነው ለኔ ይቅርታ ማለት። ያንን ስሜት የምንረሳው ስሜት ነው። ለምሳሌ ሀሰን የሆነ ነገር አደረገኝ ያንን ነገር ያ የሚፈጥርብኝ ንዴት አለ፣ ቂም አለ ምናምን፣ ያንን ስሜት ስተወው ይቅርታ ይሆናል ለኔ ማለት ነው። ምን ማለት ነው መሰለህ የዛሬ 5 ዓመት ምናምን አሁን ያደረከኝን ነገር አንስተን ኢንጆይ እያደረግን የምናወራው ከሆነ ያ ነው ለኔ ሪል ይቅርታ ብዬ ማስብ። አሁን ምንድነው መሰለህ ሰዎች ነገር እየሆኑ ነው ድርጊቱን ነው ለመርሳት የሚሞክሩት። አሁን ምንድነው እሱን ለመርሳት ስትሞክር ደግሞ የባሰ ነው የምታስታውሰው። እና ነገር ነው ሰው ለመርሳት ሲሞክር ነው በጣም አንቺ ነገር ያስገራል። ስሜቱን መርሳት ነው ነገር ነው ስሜቱን ነው መርሳት ያለብን የሰጠህን ፔን ማለት ነው። ያ ነገር እየሆነ ለመርሳት ስትሞክሪ ግን ይበልጥ ነው የምታስታውሰው። ለምን ፎከስ የምታደርጊው እዛ ጋር ይችላል። ሀሰን የበደለኝን ልርሳስ አእምሮዬ ምንድነው ቲንክ የሚያደርገው በደሉን ነው የሚያስታውሰው። አረሰው መቼ ብዙ ጊዜ የሆነን ነገር ለመርሳት ስንጥር ነው የባሰ የምናስታውሰው። ከዛ ስሜት መውጣት ነው ለኔ ይቅርታ ብዬ የማስበው። ለዛ ነው መርሳት ነው ወይ ብዬ ጠየኳቸው። እንደዛ ስፔር ተካር ግን ትንሽ ግን አንዳንዴም ደግሞ እንትንም ይሆናል እንደ ሰው ለምሳሌ አንድ ታሪክ ትዛለኝ እኔ አይ ቲንክ መጽሐፍ ቅዱስ ላይ ነው መሰለኝ ያለው ይሄ ታሪክ። በጣም ብዙ ነፍሳት አጥፍቷል ሰውየው፣ በጣም ብዙ ነፍስ ማለት ነው። ከዛ ወደ ሆነ ሀገር እየተሰደደ ነው። አረ እቺ ነገር ነው እኔ በምስል ሰምቻለሁ። ወደ ሆነ ሀገር እየተሰደደ ነው። ከዛ የሆነ አይ ቲንክ ሴቱን እንዳላስተውስን ብቻ የሆነ ሰው ውሃ በጣም ጠምቶት እዛ ምድረ በዳ ላይ ያ ሰውዬ ብቻውን ውሃ ይዞ ነበር። ከዛ ስለ ማርያም ብሎ ይጠይቀዋል ያንን ነፍሰ ገዳይ ማለት ነው። ስለ ማርያም ብሎ ሲጠይቀው አይ ቲንክ ከዚህ በፊት ይሄንን ስም ሰምቼው አውቃለሁ እና ለምንድነው በሷ የምትጠይቀኝ? ግን እሺ ብሎ ይሰጠዋል ውሃው። ከዛ መንገዱን ይቀጥላል። ይሄ ሰውዬ ሞተና ገነትን በሉ ብቻ አይሮ ነው ይጠየቅበታል። ምንድነው የሚጠየቀው? ልክ ሚዛን ይቀመጥና የሰራው ምድር ላይ የሰራቸው ስራዎች በሙሉ ሚዛን ላይ ይቀመጣሉ። ከዛ አብዛኛው ያው ኃጢያቱ ስለሚበዛ ብዙ ነፍሳት ያጠፋው ነገር ስላለ ያልሰራው ኃጢያት የለም እያጋደለ መጣ። በዚህኛው ሳይድ ያለው ግራ በኩል ያለው ሳይድ እያጋደለ መጣ። ከዛ መጨረሻ ላይ ማርያም ጥላዋን ይሁን ብቻ ጥላዋን ጣለችበት በዚህኛው በኩል ያለው ላይ። ከዛ እሱ ሚዛን ምንድነው ያኔ ስለ ማርያም ተብሎ የተጠየቀው ነገር እሱ ከእጥፍ ሆኖ ከዛኛው በልጦ ይሄ ሰውዬ ተፈወሰ። እና ምን ልላችሁ ነው ይሄንን ታሪክ ያነሱበት ምክንያት
ይቅርታ ካልን በኋላ ይቅርታ ብለን ከጠየቅን በኋላ የምንሰራቸው ወይም የምንሰጣቸው ድርጊቶች ወይም ደግሞ ነገሮች ምን ያህል ለይቅርታችን ዋጋ አላቸው። ለምሳሌ ለሰራው ስራ ምን ያህል ዋጋ ያስከፍልሃል? ይቅርታ ስላልክ ብቻ ሳይሆን ከዛ በኋላ ለዛ ሰው እኔ ለምሳሌ አስቀየምኩ ይቅርታ አልኩ፣ ሀሰን ይቅርታ በቃ ምናምን አልኩ። ከዛ በኋላ ያለኝ ሪሌሽን ካንተ ጋር ምን ሆኖ ነው የሚቀጥለው? ዩሲ ለምሳሌ በተጣላንበት በዛን ወቅት ይቅርታ እንኳን ሳልጠይቅ ማለት ይቅርታ የሚለውን ቃል እንኳን ሳላወጣ ታመህ ኦር ሰምቲንግ የሆነ ነገር አጥፍተህ ላንተ የሆነ ጥሩ ነገር አደረኩልህ። ያ ጥሩ ነገር እንደ ይቅርታ ትወስደዋለህ? ከዛ በኋላ ያለንን ነገር ያስተካክለዋል ወይስ የምርም ይቅርታ የሚለውን ቃል ካፌ መውጣት አለበት? እንደየሰው ይመስለኛል። ለምሳሌ አንዳንድ ሰው መስማት ይፈልጋል፣ አንዳንድ ሰው ደግሞ እንደዚህ ባይል ሊገባባ ይችላል። ማለት በቃ የሆነ አይንሽ የሆነ ኮኔክሽን አለ በቃ ተረድቶታል ምናምን በቃ የሚተው ሰው አለ። አንዳንድ ሰው ደግሞ መስማት የሚፈልግ ሰው አለ። አንዳንድ ሰው ደግሞ ተግባር ይፈልጋል በስነ ስርዓት። ማለት የውሸት ይቅርታዎች ይበዛሉ በብዛት። በቃ ይቅርታ ምናምን ይባልና ከዛ ድጋሚ እዛው ፈውል ይገኛል። እዛ ድጋሚ ይቅርታ ይባላል ምናምን የሚደጋግም ሰው አለ። ማለት ይቅርታን እንደ ማምለጫ የሚጠቀሙ አይነት ሰዎች አሉ። አንተ ግን እንዴት ነህ? ፐርሰናል እኔ ለማለት በጣም ገገማ ነው መሰለኝ ቃሉን ለማውጣት ነገር ማለት ነው። የሆነ መሸነፍ የሚመስለው አይነት ሰው አለ። ፈልጌው አይደለም እኮ ግን እንትን ነው አንዳንዴ ምን አይነት የጎንዶላ እንጃ አስተዳደግ ብለህ ታስባለህ? አስተዳደግ ይወስነዋል ይመስለኝ በደንብ ወይ ደግሞ አካባቢ ብዙ ጊዜ እኔ አልዶ ማለቴ ወይ ለማስተካከል ሞክራለሁ። የሆነ ፎል ከሰራው ብዙ ጊዜ በጣም ላፊ ካልመጣብኝ ወይ ደግሞ እንደ ሰውየው ማለት ነው አሁን እናንተ ወይ ላላላችሁ ይችላል ጀስት ዝም አርፍጂ ምናምን በቃ ወይ እየተጫወትኩ ምናምን ለማስረሳት ምናምን ሞክሩ። ሰው ኖርማል አይደለም መጥቼ ሌላ አይነት ሪአክሽን ካሳዩዋችሁ በቃ ይቅርታ የሚገባችሁ ቀጥታ ላላላችሁ ይችላል። መስማት ይፈልጋል አይ ቲንክ በእንደዚህ አይነት ወይ ከሆነ ለምሳሌ አንድ ሰው አርፍዶብኝ መጥቶ ይቅርታ የሆነ ነገር ሀፕን አድርጎ ነው ብቻ ምናምን ብሎ ማስረዳት አለበት ለኔ። እኔ ደግሞ እሱን ማለት እንትን ነው እኔ ደግሞ በተቃራኒ ለማለትም ችግር የለብኝም መባልም አልፈልግም። እኔ እንደው መባልም ለውጥ ነው የምፈልገው። ለምሳሌ እናንተ ተቀያየምን ለውጥ ምንሽ ያደረግሽኝ ሲቹዌሽን ላይ የነበረው ነገር ሲጀመር እኔ እንደምንማል ኩርፊያ የሚባለው ነገር በጣም የሚከብደው ሰው እንደምንማል እና ኢቨን ኩርፊያ እንኳን ሳይሆን ግን ኩርፊያ ከያይቱም ነው ማለት ለምሳሌ የሆነ ነገር እንደዚህ አይደለ ከዛ ነገር ላይ መራራቅም አልፈልግም። ያን ለነገሩም ዋጋ አልሰጠው። ከዛ ደግሞ አንቺ በትንሽ እንኳን የሆነ ከዛ ሲቹዌሽን ከወጣሽልኝ መባባላችንም ግድ አለ። ከባድ ጥፋቶች ላይ እናወራሽ። ይቅርታ የሚባሉ ከባድ ጥፋቶች ይቅርታ የሚባሉ የማይባሉ ጥፋቶች እሱ ነገር ነው ትንሽ ደው የሚከብደኝ። እንደዚህ እንደ ባሏችን ይወሰናል። ጥፋት ይቅርታ አድርገህ ታውቃለህ? እኔ ለምን አይነት ማለት ሰዎች ቢሆኑ ለዚህ ጥፋት ይቅርታ አያደርጉም የምትለው ግን አንተ ይቅርታ ያረክለት ምን አይነት ጥፋት ነው? እሱ ከባድ ጥያቄ ነው። አሁን እንዴት አድርጌ በምን ወይ ምን ይችላል? እኔ እንደዚህ ደርሻለሁ አጋጣሚ ነው እዚህ ደርሻለሁ። ግን አንዳንዴ አሁን እኔ የሆነ ነገር ምንድን ነው የሚባለው እኔ ተጎዳሁበት ብዬ የማስበው ነገር ምናልባት ሰውን ለሰው ላይሰጥ ይችላል። አሁን ለምሳሌ አንድ ጓደኛ ነበረኝ እና ትምህርት ለሱ ብለን ትምህርት የቀየርነው ምናምን ትምህርት የተቀየረ ይሆናል ማላውቀው ኢንቫይሮንመንት ጋር ነው ምናምን የሄድኩት በልጅነታችሁ ሃይ ስኩል አካባቢ ማለት እና 9 እና 10 እዚህ ይለኛል እና ለሱ የነበር የሄድኩት ምናምን ነገር አላውቀውም አካባቢውን አልተመቸኝም ምናምን ከዛ እሱ ተወው ማይ ጋድ ነውታ የሆነ ሌላ ነው ውስጥ የገባው ነው መሰለኝ። ምንሽ ከሙሉ ግቢ የማውቀው ሰው የለም ምናምን የሆነ ጥቂት ሰዎች ነው የማውቀው ምናምን እና ገና በመጀመሪያው ላይ ነው በቃ በጣም ከባድ ነበረ። በተቃራኒው ደግሞ ሌላ ትምህርት ብገባ ኖሮ ምናልባት ሌላ አይነት ነገር ሊሆን ይችላል። አሁን ይሄን ነገር አሁን እስቲል ግን ማለት ነው እስቲል ግን አሁን ሌላ አዲስ ትምህርት ቤት ብትገባ ማንንም የማያቀርብ ሰው ሊኖር ይችላል። አሁን ይሄ አይ ቲንክ ይሄ ነገር ያጎደ ኤክስፔክቴሽን ይመስለኛል። ለዛ ከባድ ነገር ማንሳት ስለከበደኝ ነው። አሁን እቺን አሁን ለሌላ ሰው ብዙ ላይፍ ብዙ ችግር ላይ የሰው ምናምን አልጠየቀኝም ማለት ነው። እንደውም አውርተንበት ታስቀምና ናት ካዲ አሁን ስቶራ ሌላ ነገር መጣልኝ። ከጀልስ ጋር ነው ፋውል ተሰርተን ነበር። ይቅርታ አላለኝም በቃ ፈትቼዋለሁ አልተባባልንም ምናምን
ሁለታችሁም ናችሁ ያጠፋችሁት? ኖ አይ ኖርማል አይ ተራ ነገር እኮ ነው። ግን ይደብር ነበረ በሰዓቱ ማለት ይቅርታ ምናምን ተዋወልን፣ ግን በቃ ረስተነዋል ነው ማለት አሁን ቅድም ያልከው አይነት ስም ሳስቡ ሳቄ ነው የሚወጣው። አቤት ልጅነት ምናምን ምናምን ነው የምር እንደሱ እንደዛ ነው። ከዛ ግን 2-3 ልንጣላ እንችላለን። በተለይ የሆነ ሰሞን 3-4 ልንጣላ እንችላለን። ይቅርታ አንባባለን፣ ማውራት ነው የሆነ ነገር ለኛ ኢቨን ትንሽ ከባድ ነገር ነው እንደዚህ ማናወራበት ኢቨን ከባድም ነገር ሊሆን ይችላል፣ ትንሽም ነገር ሊሆን ይችላል። ከሰከንድ ምናምን በኋላ ሌላ ወሬ ነው የምናወራው። ተረስቷል ያ ነገር በዛው ነው የምንቀጥለው። ኢቨን ሳድግም በዛው ነው ቤትም እንደዛ ነው ከማዘርጋ አተናም ብለን ጨዋ ሁለተኛው ቀስ ብላ በማለት ነገር ታምጦም ኮንትሪቢዩት ይረሳል። እሱ ኢት ዲፔንድስ ደግሞ እንደ ሪሌሽናችሁ ይመስለኛል። እሱ ያ ለምሳሌ ቤት ውስጥ አብረው እየኖርክ ምናምን በየደቂቃው ይቅርታ አትሉ፣ ግን የተወሰነች ዲስታንስ የሆነች ሪሌሽን ያስፈልጋል ለይቅርታ ይመስለኛል። ለምሳሌ ጓደኛ ትመርጣለህ። በጣም ቤስት ፍሬንድ ከሆነ እያስቀየምከው እዛው ድጋሚ አስቀይመኸኛልም እያለ ልታስቀይመው ትችላለህ። አሁን እሱ አንደርስታንድ ያደርጋል። እሱ ያን ያህል እንትን አይደለም። ከዛስ ደግሞ እራሱ ቤስት ፍሬንድ ሆኖ ይረዳኛል ብለህ ያደረግከው ነገር ሳይረዳህ ቀርቶ ስቲል ጥፋት ሆኖ ይቅርታ ማለት ያለበት ጉዳዮች ሊኖሩ ይችላሉ። ይቅርታ ታደርጋላችሁ? ቀደመች ማለት ነው። ከዚህ ጋር ተያይዞ የሆነ ነገር ይቅርታ ብላችሁ ከባድ ፋውል ማለመናገር ትችላላችሁ ያላችሁበት ሞመንት እና ይቅርታ የተቀበላችሁበት ሞመንት አለ ማለት ከተያያዘ ብዬ ነው። በጣም ከባድ ነገር ሰርተ ወይ ደግሞ ተሰርቶብሽ ወይ ይቅርታ ተብለሽ ምናምን የተዋችሁት ወይ የረሳችሁት ምናምን አውቃለሁ። እስቲ አውሪኝ። እኔ አክቹሊ በጣም ደባሪ ነገር ነው ስለ አሁን እንዲህ ዝም ብዬ ፐርሰናል እንኳን ከጓደኞቼ ጋር ምናምን ሳወራበትኝ ጉዳይ እንዴት ማለት ጅል ነሽ ነው የተዋልኩት ማለት ነው። ይቅርታ ስላደረግኩኝ ለዛ ሰው ከዛ በኋላ ያለው እንትን ነው። እሺ ነገርየው እንዴት ነው መሰላችሁ? ሪሌሽን ውስጥ ነው እና ያ ሰው ቺት አደረገ። ይሳይ ምን አይነት ሰው ነኝ መሰላችሁ? አክቹሊ ብዙ አመት አብረን ኖረናል፣ ታውቁኝ ይሆናል። ግን አንድ ሰው እኔ ጋር በጣም ኮምፈርታብል እንዲሆን እፈልጋለሁ። በጣም ለምሳሌ አንተ እኔ ጋር መተህ ምንም ነገር ቢሰማህ ግልጹን ነው እንድትነግረኝ የምፈልገው። እንዲያርገሻል ወይም ደግሞ የሆነ ያልተመቸኝ ነገር አለ እንድትለኝ እፈልጋለሁ። ከዛ ጥፋትን ስታጠፋ አደሴም ታይም መተህ እንድትነግረኝ እፈልጋለሁ። ፋይሎት ማድረግ የምፈልግ ሰው አይደለሁም እና እንደሱ በዛ አርጌሻለሁ በደሽ እኔ ኦፍ ኮርስ ከእንትና 6 ጊዜ እንትን ነው እና ባለፈውን ስልክሽ ነው የሚሰራው። ይቅርታ ማውራት ብቻ እኮ ነው። ለዛ ላችሁ የፈለኩት ምንድነው በጣም በንግግር ማመን ሰው ነኝ። በጣም መነጋገር አለብኝ ብዬ የማስብ ሰው ነኝ እና ምክንያቱም እኔ እንትን አይደለም ፈጣሪ አይደለም ወይም ጠንቋይ አልቀርብም። ውስጥ ያለውን ስሜት ልረዳ አልችልም ካላወራኸኝ። የሆነ የፊት ገጽታህን እያየው ምናምን እንዲህ ከፊት የምንረዳቸው ነገሮች አሉ። በጣም ፌሻል ኤክስፕሬሽን አነባለሁ፣ ግን ደግሞ አለ እኔ ልረዳው ማልችለው ነገሮች አሉ። ሰው ሊነግረኝ ይገባል። የእሱን ነገር አንደርስታንድ ማድረግ የምችለው ሲነግረኝ ነው ብዬ ነው የማስበው እና በእኔና በሱ መሀል የነበረው ሪሌሽን ምንድነው? ግልጽ ሁሉም ነገር። የሆነ ነገር አጠፋ አይንቺ ታረጋ። ከዛ በኋላ መጥቶ አንድ መነግርሽ ነገር አለ አለኝ። ከዛ እሺ ምንድነው ሁላችሁ እንዴት ብሎ እንደነገረኝ ንገራችሁ። የእሱ ኮኔክሽን ገርሞኝ እኮ እንደዚህ የእሱ ግን መናገሩ ግን አይከብድም። እሺ ቀጥል። ከባድ ኮኔክሽን ነው ስለፈጠረኝ የሚፈጥረው። አይ ሚን ከዛ የሚደብር ነገር ልነግርሽ ነው አለኝ። አይ ሚን ዝግጁ አልነበርኩም በዛን ሰዓት በሌሎች ጉዳዮች ምክንያት እና የሚደብር ከሆነ አትንገረኝ፣ የሚደብረኝ ከሆነ አትንገረኝ አልኩት። አይ ማወቅ አለብሽ አለኝ። ዩሲ ምን ያህል ያለን ሰርክል ምን ያህል እንትን እንዳለ ማለት ነው። ከዛ እሺ ምናምን ነገር ንገረኝ ምንድነው ምናምን ስለው
እንዳይደብርሽ አለኝ። ሊደብረኝ ላይደብረኝ ይችላል ያ ነገር ግን እሺ ፕሮሚስ ስለገባው እሺ አይደብረኝም ነገር አልኩት። እንደዚህ አድርጌያለሁ አለኝ። ከዛ እሱ አይደለም የሚደብረው ነገር ኦኬ እና ከሌላ ሰው አለ ብለህ ነው የደበረ ተጸጸትክ ምናምን ነገር ስለ አልጸጸተኝም ማወቅ ስላለብሽ ያምረኝ ነው አለኝ። ይቅርታ አደረግኩለት እንዳትይኝ ግን ወጣ ያረገችለት እኮ እንዴ እውነትም ግን ብሬክስ አላደረግንም በዚህ ምክንያት እንግዲህ ይቅርታ ባረግ ነው አይደለ ያ ነገር የቀጠለው ሪሌሽኑ ቀጥሏል። ከዛ በኋላ ግን ለአንዳንድ ለዛ ብሬክአፕ መነሻ ምክንያት ሆኗል። ያኔ እንዴት መሰለ አንዳንዴ ልጅነት በጣም ተጽዕኖ አለው። ምን አስብ ነበረ መሰለ ይሄ የድሮ የአያቶቻችንን ታሪክ ምናምን በትዳር ያላቸውን ነገር ስትሰማ ምናምን ባሎቻቸው በጣም ማይሆን ፋውል እየሰሩ ይቅር ስላሏቸው እኛ የልጅ ልጆቻቸው ምናምን የተፈጠር ነው። ከዛ 40 ዓመት 50 ዓመት 60 ዓመት አንቨርሳሪ እያከበሩ ያሉት እና ከምን አንጻር አስብ ነበር እንደዚህ አይነት ታሪኮች ስሰማ ኢቭን በቅርብ የሚያሉ የነበሩ ታሪኮች ስለነበሩ ነው። በቃ ሴት ልጅ ሚስት መሆን የምትችል ሴት ሆደ ሰፊ መሆን አለባት፣ አደሴም ታይም ይቅር ባይ መሆን አለባት። ያለበዛ ያ ሜሬጅ ሆኖ አይቀጥልም፣ ትዳር ይፈርሳል ብዬ ትዳር ላይ ትንሽ ልረዳሽ ትዳር ላይ ይሄ ደግሞ ፍቅር ላይ ነው። አንተ ሌላ የጣስን ነው ትንሽ እዛ ገባ እና ብቻ ይቅርታ አድርጋለሁ። ከባድ ሰዎች ይቅርታ የማይደረግ ግን እኔ ያደረኩት ይቅርታ እሱ ይመስለኛል። ሌላ ሰዎች ጋር ይቅርታ የማያስብሉ ጉዳዮች ለምሳሌ ክብርን መርገጥ ላይ ያሉ ስህተቶች አሉ። አሁን በቤተሰብ የሚመጣ ጉዳይ ማለት የሆነ ነርቨስ የሚያደርግ ነገር ነው። በቃ የሆነ ገደብ አለው። ቤተሰብ የሆነ ባውንደሪ ኖርሽ ይገባል ራስሽ ጋር ማለት ነው። ቤተሰብ የሆነ የማይነካ ነገር ነው ብዬ አስባለሁ። አንተ ጋርም ደግሞ የሆነ የማይታለፉ መስመሮች አሉ። ጀለስም ፍቅረኛም ማንም ቤተሰብ የሆነ ላይን አለ የማይታለፉ። ቤተሰብ ላይ የሆነ ጊዜ ጣልቼ ነበር ግን የሆነ የምትረሳው አይነት ነገር አለ። ከፋዘር ጋር የሆነ ረጅም ጊዜ ተኮራርፈን ነበር። አንድ ወር ምናምን ተጣልተን ፈንድቼ ማለት ነው። ብቻ የሆነ ደባሪ ነገር ተፈጠረ። ተነጋገርን ምናምን በቃ የሆነ ተንኮሻኮሽኩ ምናምን። ከዛ አንድ ወር ምናምን አልወራንም፣ ጭራሽ ነው ያልወራነው። ከዛ በዛ ያልወራንበት አካባቢ ላይ ታሞ ገባ ፋዘር ሆስፒታል። ከዛ ኦፕራሲዮን ተደረገ ምናምን። አልጠየቅኩትም እንጂ ከዛ ድኖ ነው የመጣው። ከዛ ማውራት የጀመርነው ምናምን ግን ኖርማል ነው ማለት ረስቼዋለሁ ነው። እሱ ጋርም ያ ነገር የለም። የሌለ የተደባበርነው ረጅም የተኮራረፍነው ያን ጊዜ ነው። በላ አንድ ወር ምናምን። ከዛ ታሞ ሄደ። ከዛ ኦፕራሲዮን ተደርጎ መጣ፣ ቤት መጣ። ይዛን ነው ያወራሁት፣ በስልክ ምናምን ነው ያወራሁት። እንደው አልሄድኩም ሁላ ለምን እንዳልሄድኩ አላውቅም። የሆነ እኔ እንጃ ፈልጌ ምናምን እኮ አይደለም ግን ይፈጠራል። አንዳንዴ ያነሱት ሀሳብ ቤስት ፍሬንድ ሆኖ ከዛ በኋላ ታስቀይሟለህ፣ አስቀየምከኝ እያለ ድጋሚ እዛው ላይ ጨምረህ ታስቀይሟለህ። ግን እስቲ አብሮ ይቅርታ አልማይጠብቅም፣ አንተም ይቅርታ አትለውም። አሁን ይሄ ከፋሚሊ ጋር ይገናኛል። የአንተ ሲቹዌሽን እንደዛ ይመስለኛል። ግን እዚህ ጋር ጭራሽ እኮ ነው። አይ ነው እንትን ያለው ከባድ ነው። እሺ ሪግሬት የምታደርግባቸው ነገሮች አሉ። ለምሳሌ ይቅርታ አልጠየቅኩትም ያንን ሰው የምትለው ሰው አለ? ማውጣት የከበደኝ ጊዜ አለ ግን እስቲ ለሚቆጭ ማለት ነው ማለት ያው አለ በደንብ ይቅርታ በለው ማለት ዘርለ አይ ስሙ መጥራት ምናምን አይጠበቅም። ይቅርታ በለው የከበደ ፎል እኮ አይደለም። ያው ፋሚሊ ላይ ነው እንጂ ሌላ ሰው ላይ እንኳን እንግባባለን ብዬ አስባለሁ። ግን አሁን እኔ የሚከብደው ነገር ማለቱን እየተለማመድኩት ነው ይመስለኛል። ግን መቀበል የሚባለው ነገር ነው ትንሽ የከበደኛል ማለት ማድረግ። አሁን ይቅርታ ምናምን ስትባል አሁን ደበረኝ የሆነ ጊዜ ሌላ ፎል ምናምን ማስታወስ ጀመርኩኝ። ማለት
ሲዝኛው ሲጠይቅ ሌላ መገረብ አለ ስልክ ምንድነው ምናምን እና ደግሞ የሆነ አንዳንድ ሰው ማለቴ ያይባልም እኮ ግን ኖርማል የሆነ ላይፋችሁ ላይ ኖርማል የሆነ ይቅርታ ምናምን ሲል እንዴት ነው የምትቀበሉትም የማትቀበሉትም? እሺ ከክብሬ ጋር ታገናኘዋለህ ይቅርታ መባልን ፈልጌ አላውቅም። አሁን ባለፈው ይቅርታ ሲባል ራሱ ሌላ ነገሮች ነው የመጡበት ማለት አይጠብቅም እንደዛ ነው። አንድ መቀበል በራሱ ይቅር ብያለሁ ማለቱ በራሱ ነገር ያጋባል። አሁን አንዳንዴ ሳትባልም እኮ ትፈታለህ ትረሳዋለህ ምናምን የሆነ በቃ ችላ ትለዋለህ ምናምን ነገር። ግን አንዳንድ ሰው ደግሞ ገፍቶ መጥቶ ሲጠይቅህ እንዴ ለምንድን ነው የሚጠይቀኝ ምናምን አይነት ነገር። እሺ ጥያቄ ላንሳለህ። አሁን አብዛኛው ጊዜ ማለት ነው ሴቶች ይቅርታ መባል ይፈልጋሉ። እሱ ያወራችሁ ነገር ቅድም ጋር እየተያያዘብኝ ነበረ። አሁን እኔ የሆነ ነገር ተፈጠረ አይደለ በቃ ከዛው መጀመር ነው የምፈልገው። ግን የሚያስጠላው እሱ ተጠራቅሞ የሆነ ሰዓት ላይ ይጥላል። ካላወራበት ምናምን ያን መፍታት ያለባቸው ነገሮች አሉ። አሁን ምንድነው ያን ነገር እንደ የፐርሰናሊቲያችን ይለያያል። ሶ እኔም ሪሌሽንሺፕ ላይ ጓደኝነትም ላይ ከምንም የሚቀድመው ሰውየውን ማወቅ ነው። አሁን ለምሳሌ እሱ በማጠፋ ሰዓት ምን አይነት ሪአክሽን ነው የሚፈልገው? ታዲያ ነው የሚፈልገው ወይስ ነገር እየሆነ እንዳልተ ነው የሚፈልገው? እሱን ነገር አውቆ ማለት የሚፈልግ ከሆነ መጠየቅ አለበት። አንዳንዴ ምንድነው መሰለህ እኔ የራሴ ፐርሰናሊቲ አለኝ። አሁን ለምሳሌ ይቅርታ ማለት መጠየቅም ድረስ አለኝ ጠይቃለሁ። በእርግጥ ግን እኔ ላይ እንጠይቁኝም እንትን አልጠብቅም። ከተስተካከለ ይበቃኛል። ሰዎችን እንደዛ ፈርድና እንደዛ እና እኔም እንደዛ ሳደርግ ግን ትክክል አይመጣም። እንደውም ይጠራቀማል ነገር ረሳ ነው ማለት እሱ ሊያስቀምጠው ይችላል። ከብቻለ ለኔ ኖርማል ነው፣ እሱ ግን ኖርማል ላይሆን ይችላል። እኔ ላይ ሀፕን ያደረገ ነገር ልንገራችሁ። ያ ሰው በህይወቴ በጣም ለኔ ወሳኝ ሰው ነው እና ያልገቡኝ ማለት እንደዛ ማድረግ የፈለገበት ምክንያቶች ያልገቡኝን ጥፋቶች አጠፋ እኔ ጋር። ከዛ በነዛ ጥፋቶች ምክንያት የኔ ብዙ ነገሮች ተቀይረዋል። ብዙ ነገሮች ፐርሰናል ነገሮች ማለት ነው። ይቅርታ አልጠበቅኩም፣ ግን የሆነ ጊዜ ላይ ምን የሚል ነገር አየሁኝ። በቃ ራስህ ያ ነገር ሀፕን እንዳደረገ መተው፣ ከትላንትና ጋር መታረቅ ኢትስ ኦኬ። ያ ሰው ይቅርታ እስኪጠይቀ መጠበቅ የለብን። በቃ ከትላንትና ጋር መስማማት መቻል ሰላማዊ እንድትሆን ያደርግሃል። አይበጠብጥህም ምናምን። ኦኬ እሺ ሶ እነዚህ ነገሮች ለምንድን ነው ማልተዋቸው? ኒውትራል ሆኜ ከዜሮ መጀመር አለብኝ የሚል ነገር ተሰማኝ። ከዛ እንደዛ ሆኜ እየኖርኩኝ ያ እንዳልኩ ትላንት ላይ ጥፋቶችን ያመጣው ሰው ድጋሚ ሳልደርስበት መድረስ ጀመረ። ምን ታደርጋለህ እንደዛ ሲሆን? የሚገባው የእጅና የእግር ጣቶች ማለት ነው አማራጭ አለ። እስቲል ኮንፊውዝድ ሆንኩበት ሀሳብ ነው እና ምንም ማድረግ ግራ ስለገባኝ ቁጭ ብዬ ነው የሳኩት። የምሬን ነው የምልህ። አንዳንድ መፍትሄዎች መሳቅ ነው። የምሬን ነው። ስቄን ማለት ያለባቸው ነገሮች አሉ። ግን ስቲል ማለት ነው ስቲል የሚበጠብጡ ነገሮች አሉ። እንዳልኩ አሁን ያ ሰው እየተመላለሰ እየወጋ ከሆነ ቁስል ላይ ድጋሚ እየመጣ እየወጋ ከሆነ ምንድን ነው የምታደርገው? ቴልሚ አሁን እኔ በአሁኑ ውጋት ላይ ስቄ ላልፍ እችላለሁ። ኔክስት ታይም ሲመጣ ምንድን ነው የምታደርገው? ይሄ ሰው አያስፈልግም ማለት ነው። ከነጭራሹ አያስፈልግም። ከህይወት አስወጥተኸዋል። በቃ ከትናንትና ጋር አንተን ታርቀህ እነዛ ነገሮች ውስጥ እየመጡ እየረበሹ አይደለም እና በቃ ሰላም ሆነ እየኖርክ ነው። ገባህ? የሆነ የጎደለ ነገር ቢኖርም ጎዶሎ የሆነ አምነህ ተቀብለህ ትኖራለህ። ግን ያንን ጎዶሎ ድጋሚ ሽርፍራፍን ለመሸራረፍ የሚመጣ ሰው ከሆነ ምን ታደርጋለህ? አየህ፣ ይቅርታ የሚያድነው ነገር አይደለም ይሄ ነገር። ይሄ ትንሽ ውስብስብ ብሏል ይመስለኛል። አይ ነው አንዳንዴ ይሄ በደልን ይላል። አንዳንዴ ምንድን ነው ይቅርታ በመሰረቱ የሆነ ሰው አጥፍቶ ተጸጽቶ የሚመጣ ስቴፕ ነው እንዳልኳችሁ ነው። ሊጎዳህ የሚያስብ ይሄ ማለት ምን ታውቃለህ? ለምሳሌ በየቀኑ የሚዘፍን ሰውዬ ይቅርታ ላደርግለት ይችላል። አንተ እንደውም ይቅርታ ለራስህ ማድረግ ያለብህ በየቀኑ ትዘረፋለህ ማለት ገብቶሻል። ይሁን አንዳንዴ ይሄ ከሰውነት መራቅ ከፍ ያለ ነገር ይፈልጋል። የሆነ በደል ይቅርታ ማለት በደልን መቻል ማለት ማለት ነው። አሁን ይሄ ሰውዬ ሁሌ እንትን የሚልሽ ከሆነ ይሄ ሰው ለይቅርታም አይደለም እንደውም ይሄ ሌላም ኬዞች የሚያስፈልጉት ነገሮች ናቸው። በቃ ምክንያቱም ለአንቺ ለሰላምሽ እንደ ፐርሰናሊቲ ለሰላም መርሳት መቻል አለብሽ። ምክንያቱም ከምንም ለራስ ማለት ነው። አሁን ለምሳሌ ምንድን ነው የሆነ ሰው የሆነ ነገር አደረገኝ እናንተዳለሁ
ግን ለራሴም አሰብኩ ለምንድን ነው ስለሱ ነገር እያሰብኩኝ በጣም የምጨነቀው ምንድነው የተሰጠው ሁሉ እንደውም የሆነች አባባል ነበረች ቀላል አድርጌ ስነግራችሁ የሆነ ሰውዬ አስተማሪ ናቸው ማስተር ናቸው እና መጥቶ ይሰርባቸዋል እና ያልፉታል ይሰርባቸዋል ያልፉታል ከዛ እዛ ተማሪዎቹ እንዴ ማስተር ይሄ ቀጫጫ እሱ ማስተር ለምንድን ነው ዝም የሚሉት የተሰጠ ነገር ሁሉ አይቀበልም ላይፍ ላይ ብዙ ስጦታ ሆኖ የሚመጡ ነገሮች አሉ ስለዚህ ማትቀበላቸው ለራስሽ ኮምፎርት መስጠሽ ከሆነ ሰውየውን ብሎክ ታደርጋለሽ ግን ስሜቱን ማብሰልሰል እና ኔጋቲቭ ነገር ውስጥ መግባትም አያስፈልግም መተው ማለት እንጂ በደል መቻል ግን አለ ሰዎች ራሳቸው አጥፍተው በደለኛ ሆናችሁ ይቅርታ ጠይቃችሁ ታውቃላችሁ? አሬ ይቅርታ ድሬ ልንገራችሁ እስቲ እና ፍረዱኝ ያው በተለይ አሁን ላይ እንደውም ትችዋለሁ አንድ ሰሞን በጣም የአታችመንት ችግር ይመስለኛል አላውቅም እና እንዳልኩሽ የትኛውም ግንኙነት ቤተሰብ ጓደኝነት ምንም ላይ ካለኝ ነገር ላይ መራቅ አልችልም እና ከአንድ ሰው ጋር ስቀያየም ሰው አሁን ብዙ ጊዜ ኔጌቲቭ ነገር አይመጣል እኔ ጥሩ ነገሮች ነው ትዝ የሚለኝ እና ላይፍ የሚቆም ነው የሚመስለኝ ላይፍ የሚቆም ነው የሚመስለኝ በተለይ ከጓደኞቼ ጋር እና እንዴት ቆይ አንዴ አሁን ጀስት ጓደኞች አሉ አይደል ከጓደኞች ጋር እና በሆነች ነገር እንጋጫለን የዛን ሰዓት ላይ እኔ ያደረገብኝ ነገር ሳይሆን ፖዚቲቭ ነገር ነው የሚመጣው ማይ ጋድ እና አይ አሁን እንድትገደሉኝ ጭራሽ ካንዴም በጣም ብዙ ጊዜ በድሎኝ ይቅርታ ጠይቃለሁ ማራ አሰባልኝ ጭራሽ ነው እኔ ተሳሳስብ የምሬ ነው ምንድነው አንዴ አሁን ከፍ እየሳስበው ይሄ የአታችመንት ችግር ይመስለኛል በጣም ከሰዎች ጋር አታች የመሆን ያንን ነገር የመለያየት ፍርሃት ምናምን ይመስለኛል ግን በጣም ብዙ ጊዜ ይቅርታ ጠይቃለሁ እነሱ በድለው አይ ኖ እነሱ በድለው ይቅርታ ጠይቃለሁ ምናምን አንዴ እንደውም በጣም ተጣልተማ አንድ ቀን እኮ ነው ሰው አንድ ቀን መቆረጥ ያለቷል አንቺ አንዴ ቁጭ ብዬ ነጋብኝ እና የምፈልገው በቃ ስለሱ መጥፎ ነገር ማሰብ ነው ግን እንዳለ በቃ ጥሩ ነገር ደውይ እኔ ስታረቅ ሀሳብ ይመጣል ያኔ ነው በየመን ውስጥ ጓደኛ ነው አሁን እስቲ ለአሁንም አለ እና ጻድቅ ነው ታውቃለህ አንድ መጥፎ ነገር የሌለው ሰው ነው ከዛ ይጎዳል ሄጄ በጣም ነው የሚጎዳው እና ኢቭን ሪሌሽንሺፕ ላይ ራሱ ፋክተር ነው በጣም ነው የሚጎዳው በህይወቴ እኔ ሰው ገፍቼ አላውቅም ስቲል የምሬ ነው ሸቀላ ተገኘ አራስ ተምራችኋል እኔ እንዴት ነው የሆነ በሁኔታዎች ምናምን ተራርቀሽ የሚቆም አይነት ነገር አለ አይደል እንደዚህ አይነት ነገር ካልሆነ ስቲል እንደዚህ ሰርክል ውስጥ ሆነ ግንኙነት ማቆም የሚባል ነገር ያላችሁ የምር አይ ግን ጥሩ አይመስለኝም የምር ነው ማለት ላስት ታይም ማለት ነው ከጓደኞቼ ጋር ተሰብስበን ቁጭ ብለን እንደዚህ አይነት ወሬ ተነስቶ ነበረ ሁሌ ነው የማወራው ለምሳሌ እኔና አንተ ተጣላን አይደለ አይ የሆነ የሚያስማማ ነገር ስላለ ነው የምነግርህ እኔ እናንተ ተጣላን ምን እንዴት ብዬ ልንገርህ እያንዳንዷ ኤቭሪ ጥሩ ነገር ያረክልኝ ነገሮች እያንዳንዷ ናቸው ጭንቅላት ውስጥ የሚመጣው እኔ ስታረቅ የተጣላ ነው ላላል ለምን ነበር የተጣላ ነው ከዛ ልክ ምክንያቱን አስብና ጥፋተኛ ከሆንኩኝ የምሬን ወዲያው ነበር ይቅርታ የምጠይቀህ ወዲያው ግን የኔ ጥፋት ሳይሆን ሲቀር ይሄ ነገሩን አውቃህ እንድትመጣ ፈልጋለሁ አውቃህ እንድትመጣ ማለት ይቅርታ እንድትለኝ ምናምን አይደለም አውቃህ እንድትመጣ ፈልጋለሁ ጥፋትህ እንደሆነ ያባ ግን ይሄ ጥፋትህን የክብር ጉዳይ ቅድም ያነሳውላችሁ ክብራችሁን በጣም እንትን የምትሉ ከሆነ አዛ ነው በጣም ይቅርታ መጠየቅ ይከብዳል እንደየሰው ይለያል ለምሳሌ አብዛኛው ሰው ይቅርታ የማይጠይቀው ክብሩን ስለሚያስቀር አለብኝ ክብሩን መጣል ይመስላል አለብኝ እንደዛ ችግር አለብኝ ልንገርሽ ቆይ የሆነ የምታልፋቸው ሰዎች አሉ ለምሳሌ የሆነ ሰው ተፈቅዶለታል ብዬ አስባለሁ በቃ አይ ይቅርታ አለዋለሁ ምናምን ነገር የሆነ ሰው ላይ ግን ግጅር ልል ይችላል ካጠፋ አጥፍቶ ምንም በቃ ግግም ነው እኔ አሁን ነው የምፈልገው የምሬ ነው እኔ አሁን ለራስ ነው ክብር የለኝ እና እንደ የምሬ ነው በጣም ናዘው ያሰብኩት እኔ አሁን አንተ አሁን ይበድልኛል እንዴ ሰው ተበድሉ ለምን ነው የማይነደው የምሬ ነው የእውነት መናደድ ይናፍቀኛል አንተ የእውነት አንዳንዴ አይ ቀላል እኔ የምር በሲሪየስ አንድ ሪሰርች ነው እየሰራው ነው ብራንስ ለማከም ይሄን ነገር በቃ እንዴ መናደድ ሰው እየተበደለ እንዴት አይናደድም ተናድጃለሁ ብዬ አስቤ ልክ ስንገናኝ እንዴት እንደሳኩኝ አላውቅም ታውቂው ሰላም ነው አሁን ከራሳችን እንዳንወጣ እንጂ ማለት ነው እነዚህ ነገሮች እንመለስባቸዋለን ማለት ይሄ ጉዳት የማይመስሉን ግን ራሳችንን እንጎዳባቸው ነገሮች እሺ ከዛ ደግሞ
ኖርማል ነው ብለን የምናልፋቸው ግን በጣም በጣም እኛ ላይ ተጽዕኖ የሚያደርጉ ነገሮች ለምሳሌ እንዴት ልበላችሁ መናደድ እያለብን አለመናደድ ስሜቶቻችንን ሀይድ እያደረግናቸው ማለፍ ከዛ ደግሞ አያስፈልጉም እነዚህ ስሜቶች እያል ስሜቶቻችን እየገደልን መሄድ ነገ ላይ ምን ላይ ሊያደርሱን ይችላል የሚል የምሬ ነው በዚህ ርዕስ ሌላ ቃል በጣም እኔ ስላየሁት ነው በራሴ በጣም አጋጥሞኛል እንዴ እንዳናሰፋውና ማለት ነው እሺ ከቀደም ሳይኝ ነበር ይሆናል ሰው የኔ እዚህ ከይቅርታ ጋር ስለሚገናኝ ነው አሁን እንዳልኩት አሁን ብዙ ሰው እንደዚህ ሳወራው ነው በቃ በጣም ጥሩ ሰው የሆንኩ ይመስሉ ፈሪ ስለሆንኩም ነው አንድ እና ምንድነው ሌላ አንድ ነገር ይጠራቀምና በጣም ነው ኮንፈርት የሚነሳኝ አይ ነው ግን ከዛ ነገር መላቀቅ ስለማልችል ብቻ ነው የምከተለው ኮንፈርት መነሳት ስሜቱ ግን አለ አልኩሽ በቃ ባህሪም ተናድጃለሁ እኮ አታችመንት ላይ ያለ ችግር ነው ይመስለኝ እና እንደ ሰውም ይሄ የኔ በቃ እንደ እንትንም እሱ ነው ትልቁ እንትን እና አንዳንዴ በጣም ለምዶብኝ የምሬ ነው ሰው ገፍቶኝ ራሴ ይቅርታ ልጠይቅ ይችላል አይ ነው እሺ ይቅርታና ምስጋና እሺ ይቅርታና ምስጋና ባህሪ መሆን አለባቸው ብላችሁ ታምናላችሁ ባህሪ ነው ሴት ለምሳሌ እኔ ስራዬም ስለሚያጋጥመኝ ነው አብዛኛው ጊዜ የዚህ ሀገር ሰዎች አይደሉም ሀበሾች አይደሉም ሀበሻ ያሉ ሰዎች ቶሎ ይቅርታም አመሰግናለሁ ማለት ምንም ነገር ቢደረግ ምንም ነገር ቢያደርጉ ኢቭን ለምሳሌ አቅጣጫ ጠይቆህ እንኳን ቢሆን በስርዓት ነው በጣም አመሰግናለሁ ብሎ የሚሄደው እሱ ላይ እንኳን ችግር የለብኝም ምስጋና ከዛ ደግሞ ሳያቅ ነካ ወይ ገፈተረህ በጣም ነው ይቅርታ የሚጠይቀህ ባህሪ በጣም እኔ መሆን አለበት ብዬ የማስበው እኮ ቅድምም እንዳልኳችሁ ነው እንደዚህ ነገር ይቅርታ ማድረግን መባልም ከአስተዳደግ ጋር ይገናኛል ብለን ስላልኳችሁ ነው እውነቱን ስነግራችሁ በጣም አመስገኝ ሰው ነኝ በጣም ምንም ነገር ቢደረግልኝ ማለት ነው ከዛ አደሴም ታይም ይቅርታ ጠይቃለሁ ካጠፋሁ ከዛ የመንገዷን ግን ትንሽ እንደው የምናወራባት እኔ በጣም እንደው ብንለምደው ብዬ የማስበው ለምሳሌ አሁን ብዙ ሰው እንደ ቀላል ነገር ነው የሚያት ለምሳሌ እኔ ገጭቼው አልፏለሁ ኖርማል ነው ግን ሰውየው ያለበት ኢሞሽን ይለያል ለምሳሌ ተናዶ የመጣን ሰው ገጭተሽው ስታልፊ ተጨምርለታለሽ እና ቀኑን እንትን እያልከው ነው የምትሄደው እሱ ብቻ አይደለም ታክሲ ውስጥ ምናምን ስንገባ ምናምን ነገር ብዙ ጭቅጭቆች የሚነሱት አንሹር ከቤቱ የመጣበት የሆነ ችግር ይመጣል ይባላል ለኩ ቤቱና ምናምን በጣም እርግጠኛ ነኝ የምናገረው እዛ ጋር ሰውዬው ይቅርታ ቢኖር ብቻውን ለፍልፎ ወይ ደግሞ ነገሩን ትቶት ነበር ያሰው ግን ለአንድ ቀን ውሏችን ይቅርታና ምስጋና በጣም ስንቅ መሆን አለበት በጣም ለራስ ፖዚቲቭ ነገር እያስቀመጥክ ስለምትሄድ ለራስ ሰላም ስላለ ፖዚቲቭ ነገር እየሞላህ ነው የምትሄደው እኔ በጣም ብዙ ጊዜ ኤክስፔክት አያደርግም ለምሳሌ ፐብሊክ ሽንት ቤቶች ሊሆኑ ይችላሉ ከዛ ፐብሊክ ካፌ ሊሆን ይችላል አይ ሚን ካፌ ምናምን ፐብሊክ ቦታዎች በሙሉ ሄዳችሁ የሆነ ነገር ሲደረግላችሁ ለምሳሌ ያስተናገደን ሰው ሊሆን ይችላል በጣም አመሰግናለሁ ስትለው ያለው ስሜት በጣም አይ ሚን ቫልዩ ሊያጣ ይችላል እዛ ሰው ጋር ግን ለራስህ የሆነት እኔ አሁን ብዙ ጊዜ አመሰግናለሁ ስል ከሰውየው በላይ እኔ ነኝ ፖዚቲቭ ነገር የሚሰማኝ በተጠጣ አድርጋችሁ እና ቅድም እያወራኝ ነበረ ለራስ ይቅርታ ስለማድረግ ምናምን እያወራኝ ነበር እና ግራ ገባኝ ትንሽ ይመስለኛል ነው መሰለኝ ኧረ እኔማ ለራሴ ይቅርታ አድርጌለታለሁ ምናምን ብዬ አስባለሁ ወይ እየሸወድኩትም እየመሰለኝም ነው ግራ ገባኝ መሀል ላይ ሆንኩኝ የሆነ ፋውል ሰርቼ በቃ አሁን አዲስ ጀምር በቃ ፈታና ምናምን እላለሁ ከዛ ግን አይ ለሞቲቬሽን አለ ትንሽ ጊዜ ጀምሮ የምታውቀው እንደዛም ይሆንልኛል እስቲ እንትን ነው የግል ራስ ይቅርታ ማድረግ ላይ ሰው በራሱ ላይ በጣም ጨካኝ ይመስለኛል ሁሉም ሰው ራሱን ይወዳል ግን ለራሱ እዝነትና ራሱን ልክ እንደ ጓደኛ የማየት እንትን ችግር ነው በጣም ትንሽ ችግር አንዳንድ ፐርፌክሽኒስት ከመሆንም ከምን አንፃር ሊሆን ይችላል ብቻ እና ምን በጣም ወደ ተባባላለች የሆነ ሲቹዌሽን ስትገባ ስተትም ስትሰራ ወይ የሆነ ነገር ስትገባ ያንን ነገር አንድ በጣም የምትወደው ጓደኛ ገብቶበት የምትመክረው ምክር ለራስህ መከራው የምክር ሰዓት ነው ሲቹዌሽን ውስጥ ገብቼ ማለት አንድ ለጓደኛዬ እኔ ገባበት ሲቹዌሽን ላይ እሱ ሲገባ ወይም ደግሞ ሁለታችንም አጋጥሞ ሊሆን ይችላል ለሱ በጣም ፖዚቲቭ ነገር ነው የምነግረው ለስሜቱ ጨነቃለሁ ፖዚቲቭ እንዲሰማው አድርጌ ነው እንትን ማራስተኛ ግን ታየው ራሴ የምሬ ነው በጣም እና ይሄ ለራስ ማዘን ለራስ ይቅርታ ማድረግ እንደው ከምንም በላይ ነው ብዬ የማስበው ኢቭን ከሰው ጋር ምክንያቱም ከሰው ጋር ያለን ነገር የሆነ ጊዜ ተለየ የሚችል ነገር ነው
ኢቨን የራሳችን ጋር ያለን ነገር ካልተስተካከለ ኢቨን ከሰው ጋር ያለን ነገር ነው እንትን የሚለው ለራስ ይቅር ማለት ነው በጣም ትልቁ እና ችግርም ይመስለኝ። ይቅርታ ብለው ታውቃለህ? ራስህ እሞክራለሁ ግን እስካሁን ድረስ ማድረግ አልቻልኩም። ኢቨን የልጅነት ጀምሮ ያስታወስኩኝ አንዳንዴ ይቀየማሉ ከራሴ እንትን ነው። እኔ እንደ ሙዴ ነው ማለት የሆነ ሙዶች አሉ። አዋዛ ሙድ ላይ ከሆንኩኝ የሆነ እያስታውሽ እንደዚህ ባታደርግ ምናምን በጣም ትቀጠቅጫለሽ ራስሽን በጣም ትቀጠቅጫለሽ። ከዛ ደግሞ የሆነ ሰዓት ላይ ደግሞ ረጋ ስትመለሽ በቃ ይሄ እኮ ያጋጥማል እንደዚህ የሆነ ሰው ሊያልፈው ይችላል ምናምን ስለዚህ በቃ ፍታ ምናምን ብለሽ ትሄጃለሽ። ሙድ ይመስለኛል ግን ማስቀጠል ነው አይደል? ይቅርታ ያለነው ነገር መተው ምናምን ነገር አለ። አስተውሳል ነው ላስት ይር በጣም ራሴን እየጨቆንኩት ነበረ በስራም በምንም በብዙ ነገሮች። ቅድም እንደተባባለው ሰው በድሎኝ አጥፍቶ ምናምን እኔ ነኝ ይቅርታ ጠያቂ ምናምን እነሱ አይነት ነገሮች በጣም ስሜቴን እየጎዱት መጡ እና ሳትፈልጉት ጸበኛ ነው የምትሆኑት። ጸበኛ እኔ ሲንስ ከሰው ጋር አይደለም ጸበኛ እራሳችሁን በጣም ነው የምትቾት የምትመስላላችሁ ነው ውስጥ ነው። ለምን እንዲያደረኩኝ እንዲህ ማለት ነበረብኝ እንዲህ መሆን እየቻለ እንዲህ ነው ያደረኩት ሉሲ በጣም ነው ራሳችሁ የምትበድሉት። የሆነ ቀን ለሊት ላይ ቁጭ ብዬ ማለት ነው አሳያችኋለሁ ከዚህ ስንወጣ እንትን ላይ ሴቭድ ሜሴጅ ላይ ይቅርታ እውነት ይቅርታ በጣም እንዲህ ስላደረኩሽ ይቅርታ እያንዳንዱ ጥፋቴን እየጻፍኩኝ ያስታወስኩትም ያላስታወስኩትም ቢሆን ይቅርታ የመጨረሻው እሱ ነው። ግን ከመጀመሪያ ጀምሮ አጥፍቻለሁ ብዬ የተሰሙኝን ነገሮች ምን እንዳጠፋው ለዚህ እንዲህ አድርጌ እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ ይቅርታ ማለት ራሴን እዛ ጋር አስቀምጬ እንደሌላ ሰው ነው ይቅርታ የጠየኩት። ይቅርታ የምሬን አሳያችኋለሁ እና ይቻላልሽበት ነው በደንብ እንሰራው። አሁን የነዛን ነገሮች ታስታውሽ አይረብሸኝም ሴቭ ሜሴጅ የተሰጠኝ አይረብሸኝም። ከዛ አልፋችሁ እነሱ ነገሮች ቅድም ደግሞ ያነሱት ለሀሳብ የለም ይቅርታ ካልክ በኋላ አንተ ከዛ በኋላ ለሰውዬው ያለህ ነገር እንዴት ነው? እኔ እንዳልኩ ነው ራሴን ይቅርታ ጠየቅኩኝ። ይቅርታ በጣም እንዲህ ስለበደልኩሽ እንዲህ ስላደረግኩሽ ብዬ ተራልኩኝ አይደለም። ከዛ መጨረሻ ላይ ምን አደረኩኝ መሰለህ? ለእያንዳንዱ እዛ ጋር ላጠፋሁት ጥፋቶች ለራሴ ለይቅርታው የሚገባውን ያህል ነገር አደረኩኝ። ለምሳሌ ሪሌሽን ላይ አይታችሁ ከሆነ ምን ይነሳል መሰላችሁ? ወንዱ ከሆነ ጥፋት ያጠፋው እንትን ይዞ ይመጣል አበባ ይዞ ይመጣል። እንዴት ነው ከሴትነት ነቀሽ ቸኮሌቱ ሊሆን ይችላል ከሴትነት አንጻር ምናምን እሺ ከሴትነት አንጻር ምናምን ማየቱ ሳይሆን ማለት በጣም ለፈለፍኩ መሰለኝ ሙሃት ይመጣ ደስ አለኝ ነገር ከሴትነት ምናምን ነገር አንጻር ሳይሆን የይቅርታ መገለጫዎች ብለን አላወራንም አይደለ? የይቅርታ መገለጫዎች አሉ በደንብ ካፍ ይቅርታ ወጣም አልወጣም ይቅርታን የምታስኬድባቸው የሆኑ ነገሮች አሉ። እንዳልኩ ነው እኔ ለራሴ ይቅርታ ካልኩኝ በኋላ ለኔ ይቅርታውን የሚገልጽልኝ ነገሮች ለራሴ አድርጌያለሁ። አክቹሊ ኦን ፕሮሰስ የሆነ ሰው ራሴን ጋብዛለሁ ምናምን ያለኝ ነው የመጣብኝ ማለት ነው። በሳምንት አንዴ ራሴን መጋብዛለሁ ምናምን እኔ ከራሴ ጋር ደተውኛለሁ። የምሬን ነው። አንቺ ትቆይ በኋላ እንኖራለን። ቴንክ ዩ ያ እኔ ስለሞከርኩ ነው እንደዚህ ቁጭ ብዬ በእኔ አሁን እንዴት ነው እንዳንቺ ታይፕ አላደረኩትም እንጂ እያንዳንዱ ሲቹዌሽኖች እያስታወስኩኝ በጣም ብዙ ጊዜ ይቅርታ ለማድረግ ሞክሬያለሁ። ግን የሆነ ጊዜ ደግሞ ይሰሙኛል አደረኩኝ ብዬ አስባለሁ። ከዛ ግን ተመለስ ይመጣብኛል ምናምንና በጣም ነው ያለ ኢቨን መጽሐፍ አንብቤያለሁ ሁላ በጣም ሪሰርች ብዙ ሰው ማማክራለሁ። ግን ፕራክቲካል አድርጌ ራሴን ይቅር ማለት ምን እንደማስተካከል እዚህ ጋር መጽሐፍ አንብቤያለሁ ምናምን ስትል ነው። ቅድም ምን አልክ? ቤስት ፍሬንዴን የመከርኩትን ምክሮች ምናምን ለራሴ በመክረው ነው ለራሴ ባደርገው ነው ለሱ እንደተጠነቀቅኩት ለስሜቱ ለኔ ስሜቶች ብጠነቀቅላቸው ነው እንዳልከው ብዙ ጊዜ ለጥፋቶቻችን ወይም ደግሞ ለችግሩ መንስኤ እንደሆነ ሁሉ መፍትሄው እኛ ጋር ነው ያለው። የምሬን ነው። የጥፋቱን መንስኤ ካወቅከው የችግሩ መፍትሄ አንተ ጋር ነው ያለው። ስለዚህ እስቲ what shall I do ብለህ ራስህን ጠይቀው። ይቅርታ ብለኸው ኢቭን አሁን ለምሳሌ ቁጭ ብለን አጠፋን ወይ ተጣላን ምናምን ይቅርታ ተባባልን ሶ ቀጣዩ መንገዳችን እንዴት ነው የሚሆነው ብለን ስናወራ እንዲህ ብታረግ እኮ እንዲህ እኔ ጋር አልቀየምህም ነበር እንደዚህ እኮ አይሰማኝም ነበር ብለህ ታወራለህ አይደል? ያኔ ምንድነው መንገዱን እያስተካከልከው ነው የምትሄደው። እንደዛ ነው ከራስህም ጋር እንደዛ ነው መሆን ያለበት። ይሄ የሚታዩ ነገሮች ራስህን መጋበዝ
ወይም አበባ መስጠቱ አይደለም። ለምሳሌ እሺ በጣም ቀላል ምሳሌ ልስጥህ። በእግርህ ነው የምትሄደው፣ ገንዘብ ለመቆጠብ ብለህ በእግርህ እየሄድክ ነው። ከዛ አደሴም ታይም ኩላሊትህን እየወጋህ ነው፣ ህመም መሰማት ጀመረ እና ከባድ ኬዝ ውስጥ ገባ። ይቅርታ አልኩህ አይደል ለራስህ። ይቅርታ ማለት እቺ ቃሏን ማውጣት ብቻ ህመምህን ያስተካክለዋል? በእግርህ ከሄድኩ ያስተካክለዋል። በእግርህ መሄድህን ትተህ በታክሲ መሄድ አለብህ። እሱ አሁን የይቅርታ መገለጫ ነው። ስለዚህ ተግባር ይጨምራል ማለት ነው። እኔ ምንድነው መሰለኝ አሁን አንድ ይቅርታ ለራሴ እንዳላደርግ የሚያደርገኝ እንትና ይሄ ምንድነው ባለቀሳችሁበት ቦታ ሳቁ የሚል አንድ እንደ መርህ የሚይዛት ነበር። ማለት ምንድነው የተሳትኳቸውን ስህተቶች እዛው ቦታ ላይ ማረም እንፈልጋለሁ። አንዳንድ ደግሞ አይቻሉ አላቸው። የማይቻሉትን ምልታረጋ እሱን ነው የምልህ። አሁን እኔ አሁን የተሳትኳቸውን ስህተቶች ነው ማረም የምፈልገው። ወደፊት አሁን ላይ ቁጥስታ ከሄደው ይችላል አልኩሽ። ለምሳሌ የሆነ ቦታ ላይ በስትክክል መያዝ በራሴ ጥፋት የሆነ ብሬክ አደረኩኝ ይባል ያንን ነገር ነው ማስተካከል የምፈልገው። አሁን ላይ ያለው አሪፍ ሊሆን ይችላል። እዛ ላይ የነበሩ ስህተቶችም ምናምን ሲስተካከሉ ነው እኔ ሰላም የማገኘው። አሁን እንደዚህ አሁን ይሄ ላይስተካከል ይችላል፣ ግን አንዴ የሚስተካከሉ ነገሮች አሉ። አሁን ለምሳሌ ካንተ ጋር እየቀጠልን ሊሆን ይችላል አይደል? የሆነ ጥፋት አጥፍቼበታለሁ ወይ የሆነ ነገር አድርጌያለሁ፣ አልፈናል፣ ግንኙነታችን ተስተካክሏል ማለት ያ የነበረው ነገር ግን ይረበሸኛል። አሁን እዛ ያንን ነገር ነው ማስተካከል የምፈልገው። እስቲ ለእንዳና እሱ መተው እኮ ያን አትችልም፣ ግን አለመድገም ራሱ ማስተካከል ነው ያስባል። እሱ ነው ከዛ ሲቹዌሽን መውጣት ነው አሁን እየከበደኝ ያለው እንጂ አንዳንድ ነገሮች እኮ ኢቭን ተራም ነገር ሊሆን ይችላል። ስታክ ማድረግ ነው አይደል? ስታክ ማድረግ እኮ ግን አለመድገም በራሱ አሪፍ መገለጫ ነው ለይቅርታ ማለት ነው። ባይገቡ አዲስ ነገር መፈለግ በራሱ ትላንትናችንን መተው ነው። ትላንትና የተፈጠሩ ሀፕን ያደረጉ ነገሮች ትላንትና እኮ ላይ ከሆነ ይቅርታ ብንባባልም ያው ነው እንዳልኩ ነው። መገለጫዎቹ ላይ ብናስብ ይቅርታ ተባባልን እንዴት ነው መቀጠል ያለብን ላይ የምናተኩር ከሆነ እስቲ ሊገተስተካከለ ነው። አለመቀጠልም እኮ ሊመጣ ይችላል። አሁን አንዳንድ ሰው ከተተትቶ ምናምን ማውጣት ፈልጋችሁ አታውቁ? በቃ የሆነ ነገር ሰርታችሁ በቃ ይቅርታው በቃ አገላብላችሁ ያገኝ ይቅርታ አለማድረግም ይቅርታ ማድረግ ነው። የምን መቀጠል የለበትም ነገር ይቅርታ ማድረግ የምንለው መቀጠል ነው አይደል? ካቆምንበት መቀጠል ነው አይደል? ላይሆንም ይችላል። የብቻሽን አይደለም ከሰው ጋር ስለሆነ ይቅርታ ለማድረግም ይቅርታ ማድረግ ነው ያልኩት ለዚህ ነው። ማለት ያንን ነገር እንዳልነው ነው። ይቅርታ ከተባባልን በኋላ ያንን ነገር ለመመለስ ነው አይደል? እንትን ነው ባይመለስም በቃ የሆነ ነገር ቢያንስ ሰላም ለማግኘት ነው። የምር ከተጸጸተ እኮ ሰላም ይገኛል። አለማድረግም ሰላም ያስገኛል እኮ እሱ ነው የምልሽ። ከልብሽ ሲወጣ ሰው ይቅርታ ማድረግ አለበትም ብዬ አላስብም። እንዳልኩሽ እኔ ይቅርታ ችግር የለብኝም እንደነው፣ ግን እንደ ሰው ይለያያል። ሰውን ግዴታ ይቅርታ አድርግም ማለት ይቅርታ መደረግ አለበትም ብዬ አላስብም። አንዳንዴ ይቅርታ አለማድረግ ያለብሽ ነገር አለ። የተደረገው ነገር ከሰውየው አንፃር ይወረደ ሊሆን ይችላል። አንዳንዴ የሆነ እኔ ለኔ ትልቅ ቦታ የምሰጠውን ነገር አንድ ሰው አሰጥቶኝ ይቅርታ ላደርግልሽ ነው እንዴት ነው ይሄ ሁሌ መኖር ያለበት ነገር ነው አይደል? ለምን እንዳልኩሽ ነው ተበዳይቶ ለምትሆኚ ቻይቶኝ ለቫልዩሽን ታማኝ አትሆኚ እና እንደው በህይወታችን ቫልዩ ሊኖረን ይገባል። ለማንም በቃ ቫልዩ ሊኖርሽ ይገባል። ለዛ ቫልዩ ደግሞ ምንም አይነት ማድረግ አለብሽ። ያንን ቫልዩ ማያከብር ሰው ከሆነ ለምን ነው ማድረግ አለበት? ይሄ ሁሌ ማድረግ አለብን ብዬ የማስበው ነገር አለ። ግን እዚህ ጋር አንድ ጥያቄ ልጠይቃቸው። ለቺቲንግ ይቅርታ መደረግ አለበት ብላችሁ ታስባላችሁ? እኔ ከባድ ነው ማለት የሆነ ነገር በቃ እንትን ምን እንዴት ላስረዳችሁ? የሆነ ሰው የሆነ ነገር በቃ ካንተ አጥቷል ነው እኔ የሚመስለኝ። በቃ የሆነ ቫልዩ አጥቷል ነው። ቫልዩ ካጣሽ ደግሞ በቃ ኦልሬዲ ቫልዩ ያጣ ነገር ድጋሚ መመለሱ ጥቅም። አንዳንድ ስቶሪዎች እናንሳዚ። ለምሳሌ አንተ እንዳልከው እኔ አንተ ጋር የሆነ ነገር ሳጣነች የተማረከው ነው አይደል? ነገር የሆነ ነገር ቫልዩ ግን እሱ ነገር በእኛ ጀነሬሽን ብዙ አይነት ነገሮች እንደዚህ አይነት ነገር ሊያመጡ ቺቲንግ ሊያመጡ ይችላል። ኢቭን ጾታም ማተር የሚያደርገው ይመስለኛል። ለወንድ ልጅ የተፈቀደ ምናምን አይነት ነገር ስታውቅ ይሆናል የሆነ እንደ ማህበረሰብ የያዝነው ነገር አለ። ግን ሪያሊቲ ግን ሰፊ ርዕስ ነው ያነሳችሁት። ግን እሺ ነው ጀነራል አሁን አንዳንዴ
ቺቲንግ በራሱ እንዳልኩሽ ብዙ ፋክተሮች ነውታል። አንዳንድ ኢቨን ስተትም ሊሆን ይችላል። አሁን ሙሉ ለሙሉ መደረግ አለበትም የለበትም ብዬ አላስብም። አንዳንድ አይደል አንዳንድ ሊሆን መደረግ የለበትም ምናምን እንደሚሉትም አይደለሁም። ነገር ይሁንም ቀለልም ማድረግ አልፈለግም። ግን ሁኔታዎቹ ፋክተር ሊሆን ይችላል። ስህተት ከሆነ ለምሳሌ ስህተት ቢሆን ታውቃለህ ግራ ያጋባል። አሁን እኔ አድራጊም ላይ መፍረድ አልፈልግም፣ ግን የተደረገበትንም ደግሞ እንደዚህ እኮ አይደለም ምናምን መጫንም ምትሽራይ ነገር አይደለም። ፐርሰናል አድርገው ሀዘኔ ፐርሰናል አድርገው አይደለም እንደ ሲቹዌሽኑ ይቅርታ ታደርጋለህ ማለት አሁን አይባልም። ተደፍራ ደግሞ ሌላ ተደፍራ ሰለቀራ ሌላ ላይ ምትችል ልስጥ። እሺ በጣም ጥዳት ሚስት አልኩ ፍቅረኛ በጣም ነው የምትወዳት ሚስት ሲሆን ትንሽ ጠንከር ይላል። በጣም የምትወዳት በብዙ ነገር ማስተዳደራላችሁ ኢቭን በቃ ይሄ የምታስባት አለች አይደል የህልም ሴት እሷ እናምጣትና ከዛ የሆነ ቀን ደስ እየተዝናናችን እንደምሻ ምናምን በሆነ ሲቹዌሽን ቺት አደረገችብህ እንበል ወር በሆነ ሲቹዌሽን ያ ነገር ስህተት ነው። ይቅርታ ታደርጋለህ ማለት እዛ ነገር ላይ የሚያደርስ የሆነ ላይን አለ ብዬ አስባለሁ። የሆነ አታችመንት ሲላላ ነው ወደዛ ነገር የምትሄደው ማለት መጠጥ ሰበብ ሊሆን ይችላል። የሆነ አቅለን ያስዳል ምናምን ብዙ ነገር አለ እሺ የሆነ ሰው ትንሽ መንገድ ሲከፍትልህ ነው የምትገባው። አሁን ምንድን ነው ጥፋት? እኔ እኮ ጥፋቱን ያቀነስኩት እኮ አይደለም እኮ ገባኝ እኮ ያስወደው ነው የሆነ ምክንያቶች ግልጽ ለማድረግ እየሞከርኩ ነው። እኔ ዲፔንድስ ባይ ነኝ። እሺ የሆነ ነገር በቃ እየላላ ያለ ነገር ላይ የሆነ ነገር ተፈጠርና ከበድ ያለ ጥፋት ሆነ ነገር ይሄ እኮ ጥፋት እንጂ አሁን ለምሳሌ ታረጋለህ አታረግም ነው እኔ አሁን ጥፋት አይደለም ያልኩት ሁኔታው ላይ ሰው ይወስኗል። አሁን እንዳለውበት ግን ማን አይሆን ስለ አይሆን የግመል ታውቃለህ ቂመኛ ነው ምናምን ይባላል በብዛት ማለት ባጭሩ ማለት እቺ አሁን በጣም ሴንሲቲቭ ነገር ያለው አይደለ ይሄን ያህል ዋጋ አለው ከሷ አይበለጠ እንዴ አጣት ማለት እኮ ነው ማለት አይደለም እንዴ አጀምሪ ነው ማለት አይደለም። እኔ እኮ በጣም ብዙ ልጅ ይባል ይከራተሩ ኢቭን ወልዶ ምናምን የቀጠለ ትዳር አለ። እኔ በጣም ብዙ ማቆ ማለት አይደለም አልኩ ዋጋ የምትሰጠው ነገር ነው እንዳልኩ ከሷ ይበልጣል ወይ እኔ ፖይንት ተነስታለች ኦሬዲ ስታት ነው አልኩ ተነስታለች እኮ እሺ ሌላ ቦታ ሄድኩኝ እንደዚህ ስቶሪ ያበረኝ ከሷ ላይ ይበልጥ ይችላል ግን ቫልዩን አታል ማለት እዚህ ጋር አታል ቫልዩ እንኳን ቫልዩ ምን ትሰራለህ ሩት እያበረኝ ነው እኔ ለምን ታውቃለህ አንዳንድ ሰዎች ማለት ነው ገና በማድረግ ማለት የሚችሉት ነገር በጣም ሲታመሙ አውቃለሁ። ዋጋ ያስከፍላል። እሺ ሲቹዌሽን ልንገር እሺ እኔ ስለማውቅ ነው መካሪኝ ምንም ሲቹዌሽን ሳይገባኝ ምናምን ኖርማል ታታ ያን አንቺ የኔ ነው አይደል ይሄ ነው ያንተ ነው ታታ በጣም ተታታለሽ ለውሃ ታታ የኔ አለቅ ያለው እስኪ ነው የሚመስለው ብርጭቆ ምንድነው ፕሮዲሰራችን ግን ዋው ነው ታሪክ የለውም እንትን ነው አታስጠፋችሁብኝ እንትን መከርኩ እሺ እንትን አያገባኝም እኮ አላሳለፍኩበትም ምናምን ግን እኮ እንደዚህ በጣም ጥሩ ነው በቃ የሆነ ነገር ተፈጠረ መቀጠል ነው የሚሻለው ምናምን አይነት ነገር በዛ አትቀጠልም አማይቀጠልም ማለት ነው እንላችሁ ማለት እሱም አለ አሁን እንትን ያልኩ የገደብኩ አይደል እኔ አሁን የኔን ከሆነ የራሴን ማሳወያ ይዤ ልንገር ከነገሩ በላይ እኔ ሙሉ እንትኑ ነው የማየው። ለምሳሌ ሪሌሽንሺፕ ነው አንዳንዴ አሁን ቺቲንግ ሆኖ ራሱ እኮ አለ አይደል ለምሳሌ የተገነባ ግንኙነት ከሆነ እኔ የተገነባው እንደዚህ ግንኙነት ከሆነ ማለት እሷ ፍቅርም ሆነ ያጋረ ስተት ሳይሆን ሲቀር ማለት ነው ይሄ ምንድነው የሚባለው ሪሌሽን ቢልድ ከሆነ ጸጸቱ ካላሳመነኝ ተረድቻለሁ ጸጸቱ ካላሳመነኝ እና የተገነባ ማለት ከድርጊት ያለፈ ነገር ሲሆን ማለት ነው አሁን እንዴት አድርጌ ላስረዳው ተስፋ አደረኩት አይደል የሆነ ነገር ሀፕን ያደርጋል ያ ነገር አይደለም እኔ የሚወስነው ያን ነገር ያስነሳው ነገር አይ ነው ለምሳሌ እሺ ምንም ያስነሳው ግን በቺቲንግ ይፈታል ወይ ነው አዎ እኔ ለእንትኑ አይደለም አሁን እሺ እንደ ህፃን ልጅ ፖድካስት እንትን አለ ለምሳሌ ለተፈጠረው ነገር ሳይሆን እሷ ለኔ ያላት ቦታ ነው የሚወስነው ነው ማለት
አንዳንዴ ተሳስታም ሊሆን ይችላል። ኦሬዲ ነው ማለት ስህተት ጥፋት ነው እኮ ሁሉም ስህተት ማለት እኛ ሰው ነን ብዬ እኮ መላክ ነን እንዴ ያረዳ ልጆች እኮ አሁን እንዴት እንትን ነው እኮ አይ ፈጣሪም አይደለም ግልጽ ነው ስንነጋገር ብታረግ ደስ ይለኛል እኮ አይ ይቅርታ አይደረግ እኮ አይደለም እንደኔ እኮ ነው አይደለም አሁን እዚህ ጋር መሳት የሌለብን ነገር ማለት ነው የምንም ነገር ምሳሌያችንም ጀማሪያችንም እሱ ነው ፈጣሪ አይደለ ከሱ ምን ወስዳቸው ነገሮች ይኖራሉ የምሬን ነው ማለት ይሄ ሰው አይደለ እኛ ሰው ነን ፈጣሪ አይደለንም እና የሚባል ነገር አይሰራም አንዳንዴ የምሬን ነው ሌላ ይሹሩ ቀጥ አዎ ግን ምን መሰለ ይቅር የማይባል ነገር ይቅር ብሎናል እሱ አይ ይሄ እንትን አናርገው እኔ ግን ተራ ሰው ነኝ ማለቴ ስማኝ የፈለገ ተራ ሰው ብትሆን ማለት ነው አይ ዶንት ኖ ስለሌላው ሃይማኖት ግን አሁን እኔ ከምረዳውና ከማውቀው ሃይማኖት ምንድነው በአምሳሉ ነው የፈጠረን እንደራሱ ነው የሰራኝ ስለዚህ እንደራሱ ነው መራመድ ያለብኝ እንደራሱ ነው ሲስ በሰጠኛ አቅም ሰው ነኝ የሰው አቅም ይኖራል እንደሱ አቅም ሊሄድ አይደለም ግን እሱ በሰጠኛ አቅም ውስጥ ስቲል በሱ መንገድ ነው የሰራኝ ሶ እሱ እያደረጋቸው የነበራቸው ነገሮች ወይ ደግሞ ያስተማረኝን ነገሮች እነሱን በማድረግ ነው ማለት ነው እቺ እንትን ልንገራችሁ አሰን ትንሽ የምንረዳ አልኩ አሁን ሪዝንን እስቲ ልስማ መጀመሪያ ለምን ነው ማለት አሁን ምን መሰለህ አንድ ነገር ሪያሊቲ ከ20% በላይ ህይወታችን ላይ ቫልዩ ያለው ያላስብ የሆነ ነገር ሲቹዌሽን ሃፕን ሲያደርግ 20% ያክል ነው ከዛ ውጪ ያለው 80% እኛ ለሱ የምንሰጠው ትርጓሜ ነው የሚወሰነው እሺ ቆይ ገብቻለሁ ለምሳሌ የሆነ ነገር ተማሳይ ነገር ሃፕን አድርጎ እሱ ለነገሩ የሚሰጠው ምላሽና እኔ የሚሰጠው ምላሽ የተለያየ ሆኖ ይሄ ምንድነው የፀሐይ ብርሃን በረሩን ያቀልጠዋል ሲሚንቶን ያጠነክረዋል ነው የሚባለው እንደዛ ነው ሲቹዌሽን አለ ግን ለምንድን ነው አንተ ማጣሽ እሺ ይቅርታ ማድረግ ምን አይነት ዋስትና አለ ለመቀጠል ባትቀጥልም ብትቀጥልም ይቅርታ የምትለው ኖርማል እኮ ነው ይቅርታ ግን እንደምትቀጥል ብታውቅ ታረጋለህ አሁን እሱ ነው እንደምትቀጥል ብታረግ ድጋሚ እሷ ያን ነገር ማትደግመው ከሆነ ሁሉንም አንተ የምታስባቸው ነገሮች አሉ አይደል ቢሟሉ ይቅርታ ታረጋለህ አላረግም ግልጽ ነገር ለምሳሌ 80% ተነበረው አይቀጥልም እሺ 80% ተጠቅመኛለሽ ለህይወቴ ግልጽ ነገር 20% ኖ 10% ያቺ ፎርሙች የቺቲንግ ፎርሙች 10% ማለቴ ምን መሰለህ ይቅርታ ምናምን ብለህ እኮ ልትጀምረው ምናምን ትችላለህ ከዛ የሆነ ደባሪ ሞመንት ላይ ትዝ ይላል የሆነ ቴክስት የቴሌ ሳይ ምናምን ሊደብረኝ ይችላል ምናምን ለምን ማለቴ የሆነ ግማሹን አንብቤ የተከበሩ ምናምን ውድ ምናምን ማለቴ መነሻውን አላውቀውም ነው የምልህ ውስጤ ይቀራል ውድ የሚለው ጋር ማለቴ ሴቭ የሆነ እንትና ሴቭ ምናምን ሲወጣ የሆነ ጥርጣሬ ምናምን ይመጣል አሁን ወደ መጀመሪያ ሀሳባችን እንመለስ ይቻላል ምን እንደሆነ ታውቃለህ ይቅርታ አደረግንም አላደረግንም ይቅርታ አደረግን በቃ ይቅርታ አደረግን እኛም ይቅርታ አልን ነገሮች እንደቀደሙ አይሆንም ግልጽ ነው እሱ ነው አይሆንም በጭራሽ አይሆንም ይሄ ደግሞ ሴንሲቲቭ ነው ለምሳሌ እንደነበረው የማይቀጥለው ነገሮችን በብዙ መንገድ ማየት ትጀምራለህ አንተ እናንተ ፍቅረኛሞች ሆነን ቀጥለን ከዛ እኔ ቺት አደረግኩኝ ከዛ ይቅርታ አረክልኝ ምንም ነገር ጭንቅላቱ ሳታስቀምጥ ይቅርታ አደረክልኝ ከዛስ እኔ ጸጸቱ ያስቀምጣኝ የሱን ነገር ተወዋል እንደዚህ ኮበድዩ እንደዚህ ማድረግ ስፔሻል ትሪትመንት ጀምራለሁ ለሱ እንዲህ ስለበደልኩት እንዲህ ስላደረኩኝ አየህ ወይ ነገር ይቻል ይሆናል ወይ ደግሞ የበለጠ ቁልቁለት ውስጥ እየገባኝ አተ በተበደ ብቻ ነው ያዩትሽ እንደውም እንደነበረው አይቀጥልም ምንም ነገር ቢፈጠር ማለት ነው እንዳልኳችሁ እንደነበረው ምንም ነገር መቀጠል አይችልም ግን እስቲ ሊገነባል እንዳልኳችሁ ቅድም ሲኒው ተሰበረ ሲኒውን ለመጠገም ሞከርን እንደ ሲኒ ማገልገል ጀምሯል ግን ቅርጹ ያልነበረ ቅርጹን ይዞ መቀጠል አይችልም አይቺ አይደለም እኔ እንደነበረ አይቀጥልም ስትል በዛኛው ወይ ነበር ያየሁት በባላሻል በሚለው ብቻ አይደለም በፖዚቲቭ ማስቡት ምንም ነገር እንደነበረው አይቀጥልም ኢቭን አልኳችሁ እሺ ይቅርታ ምናምን አንተውት እቃ ገዛን ለምሳሌ ድስት ገዛን እሺ ድስቱ አይደለም አራት ቅደለው እያበሰለ ነው በጣም 4 አመት 5 አመት ተጠቀምክበት ቀድሞ የነበረው ይዘቷ ላይ ይሆናል አይኖርም በቃ ምንም ነገር እንደነበረ መቀጠል አይችልም ኢቭን ህፃን ልጅ ወልዳችሁ
ያኔ በነበረው ጭንቅላት መቀጠል አይችልም። ብዙ ነገር ነው እየተስተካከለ እየተበላሸም የሚሄደው እና የሰዎች ችግር ምንድነው ብዬ አስባለሁ። ይቅርታ ስንጠይቅ የነበረው መመለስ ነው ታልኳችሁ እኮ ምላሽ አትጠብቅ ነው። ይሄ ጥፋት ወይ ነገርየውን ሞር ያስተካክለዋል፣ ያለን ነገር ያሻሽለዋል፣ ወይ ደግሞ ዳሜጅ ያደርገዋል። እና ምንም ነገር ይቅርታ ስንጠይቅ እንደነበረው እንዲቀጥል እንዳንጠብቅ እኔ እንደማስበው ነው ማለት ነው። እና ከባባድ ይቅርና ይባል አሉ ነው። አይ በተበደይ ስትይ በጣም እንትን ነው የሆነ መብቱ ነው የኔ ሴት ምን መሰለ ለምን ይቅርታ ታደርጋለህ? ችግር የለውም አይ እኮ ለሷ ብቻ አይደለም እሱን ይቅርታ አትለው አይ በኋላ ሰላም ስልኩን ትልኳለህ። አንድ ነገር ንገራችሁ። ሰውየው ቺት አደረገችበት። ሚስቱ ናት፣ አብሮታል፣ አንድ ቤት እያኖሩ ነው። ቺት ስታረግ ያገኛት እጅ ከፍንጅ አልጋው ላይ ከጓደኛው ጋር በሽጉጥ እዛው ሁለቱንም ገደላቸው። ከዛ ተፈረደበት። አይ ቲንክ ጽኑ እስራት አይደለም፣ ጽኑ እስራት ሳይሆን ብቻ እድሜ ይፍታህ አይነት ነገር፣ ግን ጽኑ አይደለም። ከዛ ተፈረደበትና ራሱን እጁን የሰጠው ምናምን ነገር በቃ እስር ቤት ኑሮ ቀጠለ። ኦልሞስት 17 አመት ከታሰረ በኋላ ታማኝ እስረኛ ተብሎ ቀን ቀን የትም ዞሮ መምጣት ይችላል። ከተማ ውስጥ ማታ እስር ቤት ነው የሚያድረው። አውት ኦፍ ቶፒክ ነው ግን ልንገራችሁ፣ በጣም የሚገርመኝ ታሪክ ስለሆነ ነው። ማለት አክቹሊ እሱ ጋር ያለው ነገሮች ጥሩ ስለነበሩ ማለት በኒውትራል ዌይ አይተውት ነው። ጥሩ ባህሪ ስላለው ጥሩ ምግባር ስላለው አሁን እንዳልኳችሁ ነው። ጥፋት አጠፋችሁ ይቅርታ አላላችሁ። ሲጀምር ማንን ነው ይቅርታ የምጠይቀው? ገሏቸው ይቅርታ አላላቸውም፣ ግን የተሻለ ሰው ሆኗል ከዛ በኋላ የሚገባቸው በግል ተበዳይና በእንትን መሀልም አይደለም። ይሄ ደግሞ ሶስተኛው አይን የሚባለው ነገር ይሄ ማለት በቃ ካሉት ከነበረው ከአካባቢው ጉዳይ ውጪ ነው። ይሄ ለኔ እንዴት ልልህ መሰለህ የሆነ ሀሳብ ገባኝ መሰለኝ። የሆነ ሲቪል ላይ የሆነ ስህተት የሰራ ሰው ከዛ ስቱሽን በኋላ ሌላ አይነት ሰውም ሊሆን ይችላል። ማለት ከስፈቱ ያሶሰኑ አሁን ሌላ ህይወት ነው አስበው። ሰውየው ኢማጂን አድርጎት የማያውቀው ህይወት ነው። እነዛም በቃ አለቀ ያ ነገር፣ የነሱ ነገር ተረሳ። እንግዲህ ኦልሞስት 17 አመት ማለት በጣም ግን እዚህ ላይ ገና እንዲሁ ስቶሪ ላይ ማለት ይሄ ሰውዬ ማለት አሁን ላይ ባለው ማይንድ ሴት አሁን ላይ ባለው ፐርሰናሊቲ ተኩስባቸው እሱ ነው ማለት የሚያደርገው። አሁን እኔ ለእሱ ቅርብ የነበረ ሰው ምን አለኝ መሰለህ፣ ታሪኩን የሚሰሙት ከቅርብ ሰው ስለሆነ ነው። ከሚባለው በላይ ጥሩ ሰው ነው። ይቅርታ ማድረግ ነበረበት። የምር እንደዚህ አይነት ነገር አስብ። አይ አሁን ቅጽበቱ ላይ ሴንሲቲቭ ነው በጣም። ምናልባት ይሄኔ ሊጀጽተው የሚችለው ነገር ሊሆን ይችላል። ኦር አላውቅም እንዳልኩሽ ነው። ግን አሁን ትልቁ ጥያቄ የሚሆነው በዚህ ፐርሰናሊቲው ይተኩስባቸዋል አይተኩስባቸውም? አላውቅም። ለምን መሰለህ ይሄ መተኩስ አለመተኩስ ይቅር ማለት አለማድረግ ከጥሩነት ጋር ለማገናኘት ነው። ማለት አንድ ሰው ለምሳሌ ጥሩ ፐርሰናሊቲ ካለው ጥሩ ሰው ከሆነ እንደዚህ ሲቹዌሽን ላይ ምንድነው ይቅር ማለት አለበት ማለት ነው ወይ? አይ እንትን ምን አይነት አሰራር መሰለህ የሆነ የሃይማኖት ሰው ነው የነገረኝ፣ እስልምና ላይ ማለት ነው። የሆነ ነገር ከተፈጸመብህ ከቻልክ ወደ ማለቴ የሆነ ለወሪት ትዳርለ አይል ለጠፋ አይን ያጥፋ እንደዛ ነገር ኦ ማይ ጋድ ማለቴ እዛው ምድር ላይ ባለ ነገር ይፈጸም ይሄ ነገር ግን ቁርአን ላይ አለ። አዎ አታረመኝ እሺ ቀጣይ የወሪት ምን ያህል ነው የሚጠቅመው? እሺ ብቻ በምድር ላይ ጨርሰዋል መጨረስ ያለብህ እሱን ግን አልፈሽ ይቅር ማለት ከቻልሽ ይቅርታው ነው ተወዳጅ የሚል ነገር ሰምቼ ነበር። ማለቴ ይሄንን አልፈሽ ይቅር ማለት ከቻልሽ ይቅርታው ይመረጣል። ኦ ማይ ጋድ ግን ያ ነገር ልክ ነው ማለት እሱን ግን እንትን አድርጊው። እንዴት መሰለሽ አሁን በዛ ዘመን እንዳለ የፍርሃት የፍትህ ስርዓት ነው ማለት አሁን ጀስት አሁን ለምሳሌ ኢንቨስቲጌሽን ብላ መክሰስ ምንጭ ለምሳሌ አይ ሚን አሁን ከሌላ ነገር ጋር እንዳይያዝ ግን
አንድ ሴት ተደፈረች። ከዛ ተውት ይቅርታ አድርጌለታለሁ ብትል እንዴት ነው የሚሆነው? የምሬን ነው። እንዴት ነው የሚሆነው ያ ነገር? በእርግጠኝነት ማለት ነው የኛ ማህበረሰብ ከሆነ እንዴት ብሎ ያስባል መሰለኝ? ወዳው ነው በቃ ፈልገ ነበር ማለት ነው። ኦ ማይ ጋድ የምሬን ነው። አንዳንድ ደግሞ እንደዚህ አይነት አመለካከት ያላቸው ሰዎች አሉ። ባይ ዘ ዌይ እኛ ይሄ እንዴት ነው በአንድ ነገር ውስጥ ተወስነን ስላደግን ወይ ነገሮቻችንን እንዲህ ስለቀረጽናቸው እንጂ እንደዚህም አይነት ሰዎች አሉ። አስብ ቅድም እንዳለው ይቅርታ የሚባሉና የማይባሉ ጥፋቶች ግን አፕን ያደርጋል እንደዚህ አላሲን ትሻገርሽ አይሮም እንዲሁ ዝም ብዬ ነው ያነሳሁላችሁ። አይ መደፈር በራሱ ሌላ ብዙ ይፍቆ አሉ ዳር ውስጥ ምናምን አለ። በርግጥ ግን ባይ ዘ ዌይ ማለት ነው ብዙ እኔ አሁን እንደዚህ ብትሰማው በግልበል ትበቀለው ነው ብዬ ነው የማስበው። እኔ እንደዛ አስብ ይችላል ሌላ ከወንዷ በላይ ከሰስ እንዴ ቆይ ልንገራችሁ። ከበቀል አንፃር ካሰብኩ ደግሞ ማለት ነው በቃ የምርም ምንም ሳታስብ እሷ ይሆናል ይቅርታ ያረገችለት። ህዝቡም ያወራውን አወርቶ ምናምን ተወንበል። ከዛስ ሰውየው ይቀመጣል አልፎ የአሌክስ አብርሃም ድርሰት ማለት ነው የመጨረሻው ስቶሪ እንደዛ ነገር ነው። የተደፈረችው ልጅ ምናምን ይቅርታ አድርጋለት የሆነ ካቶሊክ ላይ ታገለግላለች፣ የካቶሊክ ቸርች ላይ ታገለግላለች አይደል? ስቶሪ የመጨረሻው መጽሐፍ ምንድነው? ከመጨረሻው በፊት የአሌክስ አብርሃም አልተዘዋወረችም ነው የመጨረሻው። ከዛ በፊት ምንድን ነበረ? ረዱስ ተፋቢ ከለታት ግማሽ ቀን ላይ እሱ ላይ የሆነ ስቶሪ አለ። ልጅቷ በህፃንነቷ ነው የተደፈረችው ምናምን፣ ግን በቃ ይቅርታ ብለው እየኖረች ነው ላይፏ ምናምን እና ደፋሪ ምናምን ራሱ አባቷ አይደለም ልጁ አይደለም ደፋሪ የታሰረው ልጁ ነው። አባትየው ነው የደፈረው ምናምን። ሌላ ቀን ነው ሰው ግን ማለት ነው ምን ለማለት ፈልጌ ተዘበራረቀ። ግን ሀሳቦችን በተንተን እያለ ነው። እስቲ ይቅርታ ብዙ ነገር ውስጥ ይገባል። ለዛ ከቶፒክ እንደወጣን ምን እንደማስብ ታውቃለህ? ሰውየው አይተኛም ከዛ በኋላ በእርግጠኝነት ዘላለም አይተኛም። ዛሬ ገደለችኝ ነገ ገደለችኝ ከዛ በህል ኢቭን ድጋሜ ሌላ ነገር ፍታ መጠየቅ በቀል ነው። ቴንክ ዩ እኔ ክፋታችሁ እንደዚህ ዞር ክፋታችሁ መግባት ነው እንደዚህ ለማለት ነው ዞር ክፋት በጸጸት ሰው ልደፉ በሉ እቺን ልደፉና እንሂድ ብቻ ጨካኝነሽ ግን እሺ ማር አንተ የራስ ይቀርማታን እያወራንባት እንሄዳለን። እሺ ይቅር እንባባል እና ባይዘው ይቅር እንበላቸው። የይቅርታ ቀን መቼ ነው ግን? ጳጉሜ እኮ ነው አይደል? ግን ስማኝ ይቅር እንበላቸው የለም ደቦ ያጠፉትን ሰዎች አይ ነው ግን ያጠፉትን ሰዎች ይቅር እንበላቸው። እውነት ይቅር ብያቸዋለሁ የምሬን ነው። ግን እንደይደርሱ ግን የሚያስቆጥ ነው ማትሲያሪዛ የገረፈኝ ቆይ እንደዛ እየወደድኳት እንደወንድም ያለችኝም ቁም ነገር ነው። እንደወንድም ነው እኔ በጣም አሳራ ወንድሜ ነው ማይፍ ያለችኝ ሴት አሁን ድረስ አባሰዋል። ወንድማችን ወንድም ወይኔ እና ይቅር ብያቸዋለሁ እነሱን። ምን አስባለሁ ስሜቶቻችንን ለሞዱት ሰዎች በሙሉ አሁን እነሱ ይሄ ምንም ላይሰማቸው ይችላል። ግን እኛ ስለተሰማን እኛ ህመሙን ስለተሰማን ስላዳመጥ ነው ይቅር አድርገናል። እንደኔ አስበታለሁ